አሁን ምርጫ ሰጥሻለሁ በደንብ ምረጭ ይበጀኛል ያልሽውን ምረጭ ይሄን በረኪና ፊትሽ ጠጥቼ ከመሞትና ከመሄድ ማል እየጠበቅኩሽ ወይስ ልሂድ ወይስ ይሄን በረኪና 11 ዓመት ላንቺ 12 ምናምን ዓመት ለዛች ለከንቱ ሴትዮ አባትኛለሁ ዶክተር ለራሴ አንድ ቀን ብር ያላቀ እኔ አሁን ልጠይቅሽ የፈለኩት በረኪና አስቀምጠሽ ለልጅሽ ምርጫ መስጠትሽ ምንድነው ጥቅሙ? ምክንያቱም ምን እንድትልሽ ፈልገሽ ነበር? ራስሽን አጥፊ እንድትልሽ ነው? ምክንያቱም አሁን ለሷ ሁለቱ ምርጫ ሊሆን አይችልም። ልጅ የ100 ብር ቅባት ባዝሊን አፏ ስንጥቅጥቅ ይያል ጫማ ነጠላ ጫማ የላት ልጆች ደህንነት ስትል እኔን አሳልፈ ሰጠኝ። ሌሎች ልጆች እንዳይነካብ ስትል እኔን አሳልፈ ሰጠኝ። በቃ አንድ ህይወት ራሱ አታረጋኝም። አንዴዚህ በቃ የሆነ ክርትት ያለ ሰላም ጤና ይስጥልኝ ውድ ተመልካቾቻችን እንደምንሰነበታችሁ። እንግዲህ መግቢያ ላይ የተመለከታችሁት ቪዲዮ በሰሞኑን በሶሻል ሚዲያ በቲክቶክ ሲንቀሳቀስ ይዘዋወር የተመለከታችሁት ቪዲዮ ነው። እንግዲህ በርካቶች የተለያየ ሀሳብ ሲሰጡበት የነበረና ትንሽ ሰዎችንም መነጋገሪያ የፈጠረ ቪዲዮ ነበረ። እኔም ደግሞ ይሄ ቪዲዮ ሲመለከት ምንድነው የተፈጠረው ብዬ ወደ ስልኳ ደወልኩና ወደ ቪዲዮ ላይ ወደ ተመለከትኳት ሴት ደውዬላት የተፈጠረው ነገር ምንድነው መጥቼ ልጠይቅሽ ፈልጋለሁ ብያት ወደዚህ ወደ ቦሌ አራብሳ ታገኝቻለሁ መኖሪያ ቤቷ መጥቻለሁ። ምንድነው የተፈጠረው የሚለውን እንግዲህ ከራሷ አንደበት የምሰማ ይሆናል። ቆይታችሁ ከኛ ጋር ይሁን። መልካም ጊዜ። ሰላም እንደምናለሽ? እንዴት ነሽ? ሰላም ነው እግዚአብሔር ይመስገን። እስቲ በቅድሚያ ራስሽን አስተዋውቂልኝ። እኔ አዲስ መለሰ እባላለሁ። የተወለድኩት ኮተቤ 02 አንቆርጫ የሚባለው ከእናቴ ዘውዴ በቀለ ከአባቴ መለሰ ፈይሳ እንግዲህ የተገኘው ሰው ነኝ። እዚህ አዲስ አበባ ነው ተወልደሽ ያደግሽው? መልካም። እንግዲህ በርካታ ቪዲዮዎች እየለቀቅሽ በቲክቶክ ትለቂያለሽና አብዛኞቹ ቪዲዮዎችሽ የሚገልጹት ሀዘንና ምሬትን የሚገልጽ ነው። በተለይ ደግሞ ለእናትና ለአባትሽ ያለሽ የመረረ ጥላቻን በለው እሱን የሚገልጹ ቪዲዮዎች ትለቂያለሽና ለምንድን ነው ያ አይነት ስሜት ሊፈጠርብሽ የቻለው የሚለውን ነገር ለማውራት ለመረዳት የልጅነት ጊዜሽን እስቲ አስታውሽኝ። ያው እንግዲህ አጠራ አድርጌ ዋናዎቹ ነገር ስነግርሽ አባቴን እስከ 5 ዓመት ያላቀውም ያው እናቴም ያው እርጉዝ እያለች ነው ያው ቃሉን ስለኔም ህይወት ላይ ስላለ ቃሉን መጠቀም አልፈልግም። እርጉዝ ያው ጥሎ ነው የሄደው። እስከ 5 ዓመት ያላቀም እስከ 5 ዓመት ያው ይዛኛለች። ስትይዘኝ ግን ያው በዛ በጊዜው ስለሽ ብቻዋን ነች። ከዛ በፊትም ጥሩ ኑሮ ያላት ሴት አልነበረችም። ምንም አይነት ልክ አሁን መንገድ ላይ እንደምታያቸው እንዳሉ አይነቶች በዛ ሁኔታ ውስጥ ነው። ግን በዛ ሁኔታ ውስጥ ስለሽ ለምን አለች ማለቴ ሳይሆን ሰዎች ጋር ያው ድግስ ምናምን ማህበር ማንኛውም ድግስ ሲኖር ትሰራለች፣ እንጀራ ትጋግራለች፣ ወጥ ትሰራለች። ግን እናቴ ሞኝ ነበረች። ሞኝ ስለሽ ምንም አይነት ክፍያ አትቀበልም። በጉርብትና ነው ስራዎችን የምታረገው። ምናልባት የሚበላ ወይ የተራረፉ ነገሮችን ወይ እንደ ጤፍ ምናምን ያሉ ይቆጣጠሩላታል። ክፍያቸው እሱ ነበር። በቃ በዛ አይነት ሁኔታ ነው። ቤትም የላትም። በሰፈሩ ላይ በአሁን ጨረቃ ቤት ተብሎ እንደሚጠራው የተሰሩ ባዶ ቤቶችን በጥበቃ መልክ ነው የምትኖር የነበረው። እስከ 5 ዓመት እንግዲህ ህይወትን ከ3 ዓመት ተኩል ጀምሮ ለምሳሌ ጡት የተውኩበትን ጊዜ ጨምሮ ተዋለው። እናቴ እስከዛ እድሜ እንኳን ስራ ስትሰራ የሚያጋጥሟት ነገሮች አሉ። ያው ልከዳ አልፈልግም ምንም ነገር ማለት ነው የተፈጠሩ። እስከዛ ባለው ነገር በበላም ባልበላም እናቴ ጋር ስላለው ብቻ እስከዛ እድሜ ምንም አይነት ቅሬታ የለብኝም። እስከ 3 ዓመትሽ? እስከ 5 ዓመቴና 5 ዓመቴ ላይ አባቴ መጣ። ተመልሶ መጣ። እናትና አባትሽ በትዳር አንድ ላይ ይኖሩ ነበር? አይመስለኝም። በቃ እንደዛ እንዳሁን እንዳለው ለምሳሌ እኔና ልጅ አባት መሀል እንዳለው ነገር ነው ያለም ይመስለኝ። ድንገት በተፈጠረ ግንኙነት ነው አንቺ የተረበሽው ይመስለኛል። ስለሽ ያው ተቀምጧል፣ ግን ከወራቶች ያለፈ አይመስለኝም። ሌሎች ልጆች የላቸው? ለእናቴ 6ኛ ነኝ፣ ግን 6ቱም ልጆች እሷ ጋር አላደጉም ማለት አላቃቸውም። ካደግን ነው ቢያንስ ከሁለቱ ምናምን የተዋወቅ ነው። ስለሽ በሷም በኩል ያለው ረጅም ታሪክ ስለሚሆን ነገሩን ስለማድረግ አንቺ ወላጅ አባትና የ6ቱ ወላጅ አባት ይለያያል ማለት ነው። በሚገባ የ5ቱ
የአምስት ወላጅ አባት ከኔ አባቴ ላይ እኔ ለአባቴ አንድ ልጅ ነኝ። ስለዚህ የመጨረሻ ልጅ ነሽ ማለት ነው አንቺ? የመጨረሻ ልጅ ነኝ። እና ያው አባቴ መጣ፣ እንደ ማንኛውም ልጅ ተዋወቅን። ከዛ ቤተሰቦቹ ጋር ክፍለ ሀገር ሄድን። የት ሀገር? ወደ አዋሽ ሄድን። ቤተሰቦቹን ተዋወቅን። ከተዋወቅን በኋላ ያው አትመለሱም እዚህ ነው የምትኖሩት የሚባል ነገር መጣ። ከዛ እዛው ሆነን እንግዲህ እዛው ሆነን እንግዲህ ከ2 ወር ወይ ከ3 ወር አይበልጥም ፍቅር አለቀ። ኦኬ እናትሽ ጋር ነው አንድ ላይ ሄዳችሁት? አዎ እናቴ ይዛኝ አባትሽ ቤተሰቦች ጋር ማለት ነው። እሺ ከዛ ያው ከወራት በኋላ ፍቅር አለቀ። ለኔም ያለው ፍቅር አለቀ፣ ለእናቴም ያለው ፍቅር አለቀ። እዛው ለመኖር አስባችሁ ነበር ሄዳችሁት? አይደለም አይመስለኝም። እኛ ለመተዋወቅ ነው እኮ ስለዚህ ከዚህ ራሱ ይዞለት የእናቴ አጎት በሰዓቱ ደህና ኑሮ ያለው ሰው ስለነበረ ወደዛ ደግሞ የራሱ የሚሄድበት ጉዳይ ስለነበረው እግረ መንገዱን እኛን ይዞለት ሄደ። ከሆነ ጊዜ በኋላ ወይ እሱም በራሱ በመጣ ሰዓት ይዞ ሊሄድ ይችል ነበረ። እንግዲህ ወይ የገንዘብ ሁኔታ ምናምን አልነበረው ይመስለኛል። ከዛ አንተ ይዘህልኝና ስትመጣ ነው እሰጥሃለሁ አይነት ነው። እንደዛ ነውና ያው ከተወሰኑ ወራት በኋላ እዛ እየኖርን ፍቅር አለቀ። አባቴ በዛ ምንም አይነት እኔንም ሆነ እናቴን የሚያስተዳድርበት ንብረት የለውም፣ ቋሚ ስራ የለውም። እናቴ ልክ እዚሁ እንደምትኖርበት አይነት ቤት ጥገኝነት ነው። አባትሽም እዛ የሚኖር ከዛ ምናልባት ያው እርሻ ላይ ምናምን ይሰራል፣ ግን የሚሰራው ስራ ጥጋቢ አይደለም። ከስንት አንዴ ነው የሚሰራውና ቤተሰቦቹም ዝቅተኛ ነዋሪ ናቸው። እሱ እዛ የሚኖሩት ቤተሰቦች አይ እነሱ ደህና ናቸው ስለዚህ በጊዜው አይነት ልክ እንዳሁን አይደለም ደህና የምትባዩ ኑሮ፣ ግን እነሱ ደህና ናቸው። ግን እሱ ያው ለስራም ካለው ምንም አይነት ነገር ማለት ከራሱ በቃ ቃሉን አልበለው ይለፍ። ከዛ እናቴ ነች መስራት የጀመረችው እዛ እናቴ መስራት ጀመረች። በመጀመሪያ የሰራነው ስራ የሆኑ 2 ከብቶች ምናምን ነበሩና እነዛን ከብቶች እኛንን ግጦሽ ይዘን የምንወጣው እኔና እናቴ ግጦሽ ይዘን እንወጣለን። ከዛ ማታ ደግሞ ቤት ሲሆኑ የሚበሉት ምናምን አጭደን አዝለን እናመጣለንና በእነዚህ ቀናቶች ውስጥ ከሀገሩ ጋር አልተግባባንም። እኛ እዛ ሀገር ሰዎች ከብቶችን ግጦሽ ይዘው ወጥተው እንዴት እንደሚያበሉ አናውቅም። ለምን የሳር ምናምን የሚባል ነገር አለ በመሬቴ ላይ ምናምን። ከዛ በጣም ብዙ ማስፈራሪያዎች ምናምንና ያው እስከ ጥቃት የሚደርስ ነገሮች ሲመጡ ያው እኛ ቆምን። እነዛን ከብቶች አባቴ አውጥቶ ሽጦ ቢደረግልኝ በእርግጠኝነት አስታውሳለሁ። በእርግጠኝነት እኔ ማስታውሰው ለራሱ ልብስ፣ ለራሱ ጫማ፣ ለራሱ ጋቢ መግዛቱን ነው ማስታውሰውና ምናልባት ቤት ውስጥ የሚበላ ነገሮችን አድርጎ ይሆናል። ለእናቴ አድርጎም አያድርግም አላውቅም፣ አላስታውስም። 6 ምናምን በዚሁ እድሜ ነው። ከ6 ነው ያው ስልሽ በ5 አመቴ ባቀውም በ5 አልሄድ ነው ከአመት ቆይታችሁ ነው። አውና 6 ከምናምን በሚለው ነው ያዘውና ከዛ እናቴ ዛ እሱ የሚያውቀው ሰው ነበር፣ ምግብ ቤት ነው። ለዛ ምግብ ቤት ስራ መስራት ጀመረች እና እዛ ሀገር ስራ የሚሰራው ለእንትን ነው፣ ይሄ አትክልት ለሚተክሉ ለቀን ሰራተኞች ነው። እና 4 ድስት ምናምን ጥዳ እንጀራ በዚህ ጋር እየጋገረች 4 ድስት እሳት የምጣድ እሳት ያንን እየሰራች ደግሞ ቤት ሌላ እሳት አለ። ከዛ ሰርታ መታ በመታመጣው ነገር ደስተኛ አይደለም። እኔ ምን አድርጌ እንደሚደበድበኝ አላስታውስም መደብደቤን እንጂ ምን አጥፍቼ ስልሽ እሷም በህይወት ያለች ስለሆነ መጠየቅ ትችላለች፣ መቅረብ ትችላለች። እናቴ አለች፣ እሱም ያው በርቀት ጊዜ ነው ያለፈው። እሱ በቃ መጣ ተብሎ ወደ መኝታ ነው የምሮጠው። ተኝ ነው የምትለኝ እናቴ። መጣ ተኝ ነው። ምን አጥፍቼ እንደሚመታኝ አላስታውስም። ብቻ መመታቴን ነው ማስታውሰው። ሲማታ ደግሞ ምንም አይነት አያስብም። በቃ በእግሩም በቦክስም እንደተመቸው ነው። ይጠጣ ነበር። ይጠጣል፣ ያጨሳል፣ ይቅማል። ሰክሮ ሲመጣ ነው የሚመታሽ ይመስለኛል። አዎ ይመስለኛል። ያው የኔ አባት የማይማታው ሲቅም ሳይጠጣ ሲቅም ብቻ በቃ መጠጥ ካልተቀላቀለ በጣም አሪፍ አባት ነው። እና በዛ ሁኔታ እንደዛ እየቀጠሉ እናቴ አልቻለችም። ምክንያቱም አልቻለችም። ሲማታ ምንም አይነት ሀሳብ የለውም፣ ርህራሄ የለውም። የመጨረሻው ከሱ የማስታውሰው እሷ የቆረጠችበት ብዬ የማስታውሰው እራት አቅርባለት እየበላ ጨምሪ ሲላት
ለነገ እኮ ቁርስ የለም ይሄ ለነገ ይደር ስትል ያንን ትሪ ለዋ ላይ ነው ወረወረው። ልክ እንደዚህ ፊት ለፊት ነው እንደዚህ እሷ እንደዚህ ነው ቡና እያፈላች ማታ ነው ወረወረባት ለው ላይ እንደውም ትሪው ጫፍ ፊቷን ምናምን ትንብሏታል። ከዛ ዘሎ ስለት ነው ያነሳባት ጩቤ ነው ያወጣባት። ያው ጩቤውን ትቶ በቃላት ምናምን ጨረሱት ይመስለኛል በስድድ ምናምን የዛን ቀን አልተማታም። ግን ከዚህ በላይ መቼም ዱላ ያለ አይመስለኝም። እናቴ ከዛ ያው ተጣልተዋል ልትተኛ አብረን ከምንተኛበት ትታ መዳበሪያ ምናምን ስታነጣጥፍ እኔ ወደ እናቴ ሄድኩኝ። ወደ እናቴ ሲሄድ እንዴት ወደ እናትሽ ትሄጃለሽ ብሎ እኔን ወደ ራሱ ሲጎትተኝ እኔ በፍጹም አንተ ጋር አልተኛም ስል ከዛ እኔን ይለቀኝና እሷን ነይ ተነስተሽ እዚህ ተኝ ይላታል። የት ትተኛለሽ ሲለኝ እኔ እዛ እሷ ያነጠፈችበት ጋር ተኛው። እዛ ተኛው። እነሱ ያው እንግዲህ ለሊት ይታረቁ አይታረቁ አላቅም መልሰውኛል ለሊት ላይ ግን ወደ ቦት ከዛ በኋላ ብዙ ነገሮች ተፈጥረው እናቴ ትታኝ ወደ አዲስ አበባ መጣች። እዛው ትታኝ ልትሄድ እንደሆነ ሳትነግረኝ ምናምን እናቴ ትታኝ መጣች። ያው አሁን እንትኑን ያጣራን እንድንሄድ ያው ጠይቂያታለሁ። አሁን ስለሽ ከመጣው አዲስ አበባና ለምንድን ነው ትተሽኝ የመጣሽው ስላት እሷ አላስደረሰኝም ለወስድሽ ስመጣ በድንጋይ ነው ያባረረኝ። ድንጋይ ወርውሮ ነው ያባረረኝ። እንግዲህ ሲጀመር አባትሽ ቤት አይውልም አያሳልፍም። እናትሽ ጋር ነው ብዙ ጊዜ ሽምታታልፉ ከእናትሽ ነው ማቀው አትቺም። ስለዚህ እናትሽ እንዴት ተለየችሽ? ስትለይሽ የነበረውን ነገር ታስታውሻለሽ ወይ? ማለት አሁን አንቺ ትታ ወደ አዲስ አበባ ስትመጣ የነበረው ጊዜ ምን ይመስል ነበር? የት ሊሄድ ነው ብላሽ ነው የወጣችው? ተጣሉ። ያው ተጣልተው የሄደችው እህቱ ጋር ነው ከተማ እኛ ካለንበት ከተማ እህቱ ጋር ነው። ከዛ እህቱ ጋር ሽምግልና ምናምን ተቀምጠው እኔ ከዚህ በላይ እዚህ መቆየት አልችልም ብላ በዛው ነው መስጨርሰው እነሱ ጋር እኔ ልሄድም ነው አልሄድም ነው አላለችኝም በሰዓቱ። እኔ እናቴ ለምን ይሄዳሉ ሲሄዱ ምናምን እኔ እዚህ አካባቢው ላይ ያሉ የቅርብ ዘመዶቹ ጋር አድራለሁ ምናምን ያው ትሄዳለች። ልክ ለምሳሌ እኔ አሁን በዚህ ትቻት የሆነ ቦታ ስራ የሚያሳድረኝ ስራ ቢኖር ልክ አድሬ ምናምን እንደመጣው እንደ ማንኛውም ቀን ነው የሄደች መሰለኝ። ከዛ በኋላ ያው በጠብቃት መጣም መሄዷን የተነገረ ያው ስትቆይ መሄዷ ተነገረኝ ማለት ነው። ማለት ያንን ስሰማ ራሱ ስለሆነ ነገረኝ ማልቀስ ራሱ አይቻልም። እንዳለቀስ አይፈቅድልኝም። መጥቶኝ በቃ ዋጥ እንዳረግ ነው። በዛ አለፈ ሄደች እሷም እኔም አለመኖሯን እየለመድኩት መጣው ማለት ነው። ከዛ አለመኖሯን እየለመድኩት ሲመጣ አባቴ እከሌ ጋር እንግዲህ አሁን ሰፈሩን ተላመድኩት። የሰፈሩን ሰዎች አወኳቸው። ልጅ ነኝ እዚህ ጋር ጫወታለሁ። ከሆነ ደቂቃ በኋላ ደግሞ ዛኛው ቤት ሄደን እንጫወት እንችላለን። ከዛም ደግሞ የሆነ ግቢ ሄደን እንጫወት እንችላለንና እከሌ ጋር ጠብቂኝ ብሎ አጋጣሚ እንደው ተመልሶ ሌላ ግቢ ካገኘ ይደበድበኛል፣ ይማታል። ልጆች ተከትላ ልጆች ጋር ሄደች አይልም። ምን እንደሚያስብ አላውቅም። ትምህርት የለም አልጀመርኩም። እኩዮቼ ተምረው ሲመጡ ጥሩ ጥያቄ። እኩዮቼ ተምረው ሲመጡ ግማሽ መንገድ ሂጂ ደብተር ተቀብያቸው መጣ ነበረ። ልክ እና በቃ በቻልኩ መጠን ግን እንትን የሚሉኝን ባላወራ ደስ ይለኛል። እኔ ማልቀስ አልፈልግም። ምን እስካሁን ያለቀስኩት ጊዜ ይበቃኛል ነው። በዚህ መሀል ለደህንነቴ ጠይቀሽው ነበር አባትሽ እንዲያስተምርሽ ጠይቀሽው ነበር? እኔ በዛ እድሜ አላውቅም፣ ትዝ አይለኝም። እኔ ከሱ ጋር ምን አወራለሁ እንዴ? ምንም ለማውራት አትችይም እንዴ? ቢርበኝ ምግብ እንደማልጠይቀው እርግጠኛ ነኝ። ምንም አይነት ጥቃት ቢደርስብኝ አልነግረውም። ለምሳሌ ከደረሰብኝ ጥቃቶች ደግሞ ልንገርሽ። ከዛ ያው እሱ የለም እናቴም ሄዳለች፣ እሱም የለም። ወይ በ3 ቀን ወይ በ4 ቀን ነው የሚመጣው። እኔ የወንድሙ እህት ጋር ነው የተቀመጥኩት። በአካባቢው ያለችው የወንድሙ ልጅ ጋር ማለት ያው ያጎቴ ልጅ ጋር ልበልሽ። ከዛ እዛ የኖርን ምናምን እሷ ጋር ነው የሆነ ግንቦት ልደታ ትመስለኛለች። ምን አጋጠመ መሰለሽ? ለንፍሮ መቀቀያ ማገዶ እየለቀምኩ ያው መንገዱ ላይ ነው የምንለቅመው። ያው አገሩ ጫካ ስለሆነ እነዚህ እንጨቶች ዝም ብለው ይሾሃማ እንጨቶች ነው ያሉትና ያው ይረግፋሉ። እነሱን እየለቃቀምን ነው የምንጠቀመውና ጠላ ቤት በር ላይ ከዚህ በፊት ውሻ ነክሶኛል። የዛ ቤት ውሻ በልቶኛል እና ያው ታከሞ ምናምን እሱ አለፈና ከዛ ቤት ጠላ ጠጥተው የሚወጡ 2 ወንዶች
ነይንኪ ሚጣ ብለው ከረሜላ አሳይተው ያው ሊያታልሉኝ ሞክሯል። ከዛ እኔ በምን አመለጥኩ መሰለሽ ነይንኪ ሚጣኝ ከረሜላ ሲለኝ ልብሱ ይሄ ሸሚዝ እንዲህ ሲል የሆነ ስብስብ ሲል ጩቤ ታጥቋል። ያንን ጩቤ በማይበት ሰዓት ድሮ እናቴ ትሰራበታለች ያልኩሽ ባለባት ለሰፈሩ አለ የሚባል ሰው ነውና ስለማቀው ሮጬ ወደዛ ሰውዬ ቤት ሄድኩኝ። የተፈጠረውን ነገር ስነግረው ጦር ነው ይዞ የወጣው እየሮጠ የሰፈሩ እንዳለ ቤት ውስጥ ያሉ ሰዎች ናቸው። ለምን ያውቃሉ ህፃናት ያን የሚሰረቃሉ ምናምን ተወስዶ ለተለያየ ነገር ይውላል ህፃናቶች ይውላሉ አሁንም እንደሚደረገው። ከዛ ወጣ እንደዛ አመለጥኩ። መጣ ማታ ይዛ የግንቦት ለታለት የዛለት ይምጣ አላስታውስም። አባቴ በማግስቱ ይምጣ በምን የዛለት ይሄ ማስታወሰው ታሪክ ነው። ብቻ በመጣ ጊዜ ተነገረው እቺ ልጅ የትምትተህ ከናቷም ነጥለህ አስቀርተህ ይሄው ደህንነቷ ላይ ይሄ እዚህ ድረስ ደረሰ ወያዝ ወይ ለናቷ መልስ ሲባል ለምን እንደዚህ ሆንሽ ብሎ መታኝ። በቃ መመታቴን አስታውሳለሁ። ከዛ ያው አንስቶ ለማን ይሰጠኛል ከተማ ላለችው ለእህቱ እናቴ ጋር መሄድ ፈልጋለሁ ምናምን ሀሳብ አላነሳሽም አንቺ? እንዴት ነው ማነሳው? በቃ በጣም ምንም አይነት ጥያቄ ምንም ጭራሽ አልኩሽ። እንዴ መጣ እናቴ ባለሽ ጊዜ ራሱ ሮጬ ነው መተኛው። እንኳን በሌለሽ ጊዜ እናቴ ባለሽ ጊዜ ራሱ ተኝ መጣ ነው የምትለኝ። እንኳን ለኔ ለራሷ ትፈራዋለች። በቃ ለራሷ ትፈራዋለች። ከዛ አክስቴ ጋር በሄድኩ ጊዜ ያው ኃይል እየዘር ነው ይሄ ኃይለኝነት እየዘር ነው። እኔ አክስቴ ጋር በሄድኩ ጊዜ አራበኝም፣ ልብስ ጫማ አልጎደለብኝም፣ አልብሳኛለች። ግን ስትማታ እንግዲህ አጥፍቼው ነው የምመታው። ስትመታ እንግዲህ አእምሮ ውስጥ ያለው ነገሮች ማለት ነው። አንዳንዴ እጅግሬ ታስሮ ካልጋጋ ታስሬ ነው የምመታው። ካልጋጋ ታስሬ አንዳንዴ ባገኘችው ዕቃ ነው የምትወረውረው። ያገኘችው ዕቃ ለምሳሌ ኩርሲ ማለት በሲባጎ የሚሰራ የብረት እሱን አንስታ ባገኘችው እዛም እንደገና አዋሽ እንደምልሽ በየሰፈሩ ያልፋል። በእኔ አክስት ቤት ጋር ደግሞ እንዲ አጥሯ ነው ሁሉ ወንዙ እንዳጥር ነው ሁሉ የሚጠቀሙበትና ለአትክልት ለማጠጣት ውሃ ለቀዳ እቺ አትክልት ማጠጫዋን ታውቂያታለሽ? ጉጥ ያላትን ከዛ እቺ ነው ጫፏን ይዘሽ ይሄንን ነው እንዲመትከቹ ስከታው ኃይሉ ጎተተኝ ማለት ያው ጫፉ እንዳያመልጠኝ ብዬ በደንብ ስለያስኩት እንደዚህ ነው የሚወርደው እንትኑ እኔ እንዲ ሲል ሳበኝ። የነፍሴን ጫፍ ላይ ያሉትን ረግረግ ቄጤማ ነገር ነው ያስኩትና ያው በሚጮ ሰዓት ቅርብም ላይ ሰዎች ስለነበሩ መተዋወጡኝ። ያ ተፈጠረ። እንደዚህ አይነት ብዙ አጋጣሚዎች አሉ ማለት ለህይወት የሚያሰጉ ብዙ አጋጣሚዎች አሉ። ያው ያላወራቸው ብዙ ነገሮች አሉና ያ አልፎ አሁን እቺ አክስቴ ደግሞ ከኑሮዋ ተጣላች። በዚህ ሰዓት ግን እቺ አክስቴ ትምህርት ቤት አስገብታኛለች። ትምህርት ቤት ገባው እሷ ጋር ሲሄድ ትምህርት ቤት ገባው እንግዲህ ወይ ከ8 ዓመቴ ቢሆን ነው እነዚህ ሁሉ ሲሆኑ። አሁን እርግጠኛ ሆነውን እድሜ አልነግርሽም ግን እስከ 9 ዓመት ያሉትን ነው አሁን ማውራሽ ከአባቴ ጋር ያለው ነገር። ከዛ ትምህርት ቤት ገባው ምን ያህል ጊዜ እንደተማርኩ አላስታውስም። ያው የመጀመሪያ አንደኛ ክፍል ነው ኬጂ ምናምን የሚባል ነገር የለም። ቀጥታ ነው መጋቢ እንደዚህ ጆሮሽ ምናምን እንደዚህ ለከተሽ ያው ከዛ ትልቅ ነኝ ይመስለኛል ገባው ያለች ከኑሮዋ ስትጣላ አሁንም ከኑሮ መጣላት ማለት ከኑሮ ማለት ካለችበት ከህይወቷ ካለችው ያው ስልሽ ብቻ በቃ ማለት ሌላ ቦታ ልትሄድ ነው እሷም ካለችበት ተነስታ ልትሄድ ሆነ ማለት ነው። ስለዚህ ስትሄድ ናና አሁንም ልጅህን ወሰድ መጣ ብር ገንዘብ ሰጠችው። ልብስ ግዛላት ጫማ ግዛላት ብላ ገንዘብ ሰጠችው። የኔ አባት ያንንም አላደረገም። ያላት ይበቃል አለ። ምን ያህል ጊዜ ደግሞ እሱ ጋር አሁንም በዛ አይነት ሁኔታ እንደተቀመጥኩ አላስታውስም። ያኔ ከዛ እሱ ጋር ስቀመጥ እሱን ለማስደሰት እማላረገው ነገር የለም። ቤቴን በስነ ስርዓት እጠርጋለሁ፣ እበት ለቅሜ ለቀልቃለሁ። መሬቱ በበት ነው ግድግዳ ይለቀለቃል ምናምን በስነ ስርዓት አልጋን ጥፌ በቃ እሱን ለማስደሰት የተወሰነ ጊዜ የተቀመጠን ይመስለኛል። እና በዛች ጊዜ የተፈጠረ ነገር ትዝ አይለኝም። ከተወሰነ ጊዜ በኋላ ደግሞ እንደገና ያነሳና ለማን ይሰጠኛል? ለሌላኛው ለወንድሙ ልጅ ልክ አሁን አገሩ ላይ ልክ እንደዚህ ሰፈር እንደሚለያየው ደግሞ ሌላኛው ለወንድሙ ለእህቱ ልጅ ለሌላኛው ለእህቱ ልጅ አግብቶ ነበር እሱ ሌላ ይሄዳል።
ይሄዳል። የተወሰነ ጊዜ የሆነ ሴት ጋር ልክ ወይ ፈት ወይ ቤት ራሷን ችላ የምትኖር ሴት ጋር በየመሃሉ የሚሄደው የሚቆየው እነሱ ጋር እየሄደ ነው ትቶኝ እኔ እንትን በማይል ሰዓት ከዛ ሲሰጠኝም እንደዛው ሊሄድ ሲያስብ ነው ወደ ሌላ ቦታ በቃ ከዛ እሷ ጋር ሄጄ እሷ ጋር ያለው ኑሮ ጥሩ አይደለም፣ በፍጹም ጥሩ አይደለም። ማለት በቃ እንደማንኛውም እንደ ሰራተኛ በቃ ይሄ አቅሜ የቻለውን እየሰራው እንደምኖር ልጅ ነው ተያስኩት። ለኔ ጥሩ በዛ ሰዓት የሷ ባለቤት ማለት እኔ ጭንቅላት ውስጥ ምንም አርጎኛል ማለለው አእምሮዬ ትዝ ሲለው ከሌ ምንም አላረገኝም ምለው የሷ ባለቤት እንደገና እቺው የሷ እናት ምንም አይነት የአካላዊ ጉዳት አላደረሱብኝም። ምንም ያምሮ ምንም የለብኝም። እስቲ እንደውም ልብስ የሚገዛልኝ የሷ ባለቤት ነው ትዝ የሚለኝ ልብስ ሲገዛልኝ ማስታወስ እሷ ግን በቃ ልክ እንደ እንጀራ እናት ነው ማለት እንዳጎቷ እንደ ስለት እንደተገኘች ልጅ ሳይሆን ልክ እንደ እንጀራ እናት ወይም በቃ ልበለው እንግዲህ ያው ክፋትን የሚገልጸው የእንጀራ እናት ነው። በጣም ጥሩ እንጀራ እናቶች እንዳሉ ሆኖ ማለት ነው። እና አገሩ ላይ እዛ ወንዝ ወራጅ ውሃ ነው የሚጠጣው፣ ድፍርስ ውሃ ነው። እና ያንን ውሃ ለመጠጥ ለሊት ነው ተነስተሽ መቀጁ። ለምን ይሄ ሰዎች ይታጠባሉ ከላይ ጀምሮ ምናምን ሰዎች ይታጠቡበታል ያ ስለሚባል ለሊት ተነስተን ያንን ውሃ መቀዳውን እሷ ጋር ባለው ጊዜ እኔ ነኝ እስከማስታውሰው እኔ ነኝ መቀዳው። ልጆች አሏት? አው ከኔ ያናነሱ ምናምን ወይ ምናልባት እንጃ በዛ ሰዓት ብቻ ከኔ ትንንሽ ናቸው። እኔ ታላቃቸው ነኝ። እንደዛ ያያኖር አንቺ ልጅ ነሽ? ያው የ9 አመት ያ የ8 እንደዚህ በዚህ እድሜ ውስጥ ነው። እዛም እንደገና ትምህርት ቤት ገባው። እሷም ትምህርት ቤት በርግጥ አስገብተውኛል። ትምህርት ቤት ገብቼ በዚህ መሃል እናቴ መጣች። ግን እናቴ ከመምጣቷ በፊት ግን ከአዲስ አበባ መኪና በመጣ ቁጥር አለች እያልኩ ፈልጋት ነበር። ባለፈ ቁጥር ይሄ ከአዲስ አበባ ያው እንትን ስለሆነ ያስታውቃል ከአዲስ አበባ እንደሚመጣና እዚህ ውስጥ እናቴ ያለች ትኖራለች ምናምን ያልኩ ፈልጋት ነበረ። ያው ያ ጊዜ አለፈ። በዛ እድሜ ምንም አይነት ፍራት ዛሬ ያለኝ ምንም አይነት ፍራት በማታ ሱቅ ምላክ እንግዲህ እዛ ሀገር ላይ መንገድ መብራት የለ ምን የለ ጥሩ ሰው ባለበት ልክ ደግሞ በጣም መጥፎ ሰዎችም የትም ቦታ አለ። በርግጥ ጥሩ ሰው አለ መጥፎ ሰው አለና በጨለማ ሱቅ ምላክ በዛ እድሜ መብራት የለ ጢሻ ነው ምናምን ጢሻ እያቆራረኩ እጄ እንደዛ አይነት ልጅ ነበርኩ። እናቴ መጣች። እናቴ ስትመጣ ያው አክስቴው ጋር ነው ሌላ ቦታ ቀይራ ሄዳ አክስቴ ጋር ነው ያረፈችው። ከዛ መጣ እናትሽ መጣች ተባለ። ተነሳው ማለት ነው። ትምህርት ቤቱም ቀረዛ ጋር ስታክል ነበር ሻኔ አንድ እዛማ አቋረጥኩ። እንደገና በአመቱ ይመስለኛል እዚህ ደግሞ እንደገና እንደ አዲስ የገባሁት። ያው እነዚህ ሁሎች አለፉ በአመቱ ያው መስከረም ይሆናል እንግዲህ በአመቱ ያው 9 አመቴ ላይ ይመስለኛል እንግዲህ አሁን ስለሽ ይሄ ዲቴል እንት ሰው አሁን ስለሽ ያለውን ነገር ነው ማስታውሰው። ከዛ ትምህርት ቤቱ ቀረ። ደብተሬ ነው ያስኩኝ። ከዛ መሸኛ ተባለ። መሸኛ አስወጣን ምናምን እናቴ ጋር ራሱ ይዞኝ ሄደ እህቱ ጋር ያው እንደገና እንደ አዲስ ኑሮ የጀመረችበት ቦታ ሄደን ይመስለኛል። ከመሄዷ በፊት አደራ ብላታለች። በቃ አደራ ልጄን አደራ ያለችው ለሷ ነው። ከዛ ያው በቤተሰቦቼ ሌላ የሚያምኑት እምነት የተለየ ነው ስለሽ ብዙ ነገር እዚህ ውስጥ የደረሰው ስለሽ ሌላ ቦታ ስላወራሁት አንቺ ቀጥታ ታሪኩን ልንገርሽ ብዬ ነው። የአባቴ ቤተሰቦች የአባቴም የእናቴም ቤተሰቦች በአዳም ልኮ በደንብ በቃ በሁለቱም በጣም ስር የሰደደ በመጥፎ ሁኔታ ነውና የሄድነው በመጀመሪያ እዛ ነው። በመጀመሪያ ራሱን አንስተኝ ከዚህ ስንሄድ ደስታውን ለመግለጽ ነው። ልጅ አገኘው በሚል ደስታውን ለመግለጽ ነው። የት ማለት ነው? ስሙን አለጥ ነው። እሺ ግን የት ቦታ የት አካባቢ? በቃ አሁን በዚህ እምነት ውስጥ ያሉ ሰዎች የመጨረሻ እንትናቸውን የሚያካሂዱበት ቦታ ነው። ልክ እንዴት ነው አሁን እኛ እንትን ማርያም ይሸን ማርያም ምናምን ብለን እንደምንሄደው በዚህ እምነት ውስጥ ያሉ ሰዎች በባዕድ አምልኮ ያሉ ሰዎች መጨረሻ በቃ የሚመረቀው ላቸው ላይ ያለውን ነገር ወደው ፈቅደው ከተቀበሉት የሚመረቅበት ቦታ ነው። ከዛ እኔ ደግሞ እዛ ቦታ ነው አባቴ በስለት ነው ያገኘኝ። ከኔ በፊት ብዙ ልጆች ሞተውበታል ማለት አልሆነለትም ልጅ አላገኘምና እኔ በስለት ነው ተስሎ ነው መጀመሪያ ማን ጋር ይሳል ማን ይነግረዋል? እቹ የእህቱ ጋር እህቱ ላይ ያለው መንፈስ ነው የነገረው። እህቱ ላይ ያለው መንፈስ ያው አንድ ልጅ እንደሚኖረው ሴት ልጅ እንደምትኖረው
እና ድንጋይ ብትጫን የማትሞት ሴት ልጅ እሰጥሃለሁ ነው። አምላኬን ጠይቄ ድንጋይ ቢጫናት የማትሞት ሴት ልጅ እሰጥሃለሁ አምላኬን ጠይቄ ይለዋል። እንግዲህ እሱ አምላክ ደግሞ እንደሆነ ፈጣሪ ነው የሚያውቀው። በዚህ ስለት ውስጥ የተገኘው ልጅ ነኝ። ከዛ ምንድነው የሚደረገው? እኔ ሲሄድ ለዛ እንትን መባል አለብኝ። ይሄው ልጅ አገኘው ምናምን ተብሎ ነው ፕሮሰስ አለው መሰለኝ የሚደረግ ሂደት አለ። ግን ወስዶ ያው ያንን አላደረገም ማለት እንኳንም አላደረገ በቃ እንኳንም አላደረገ። እናትሽ ይዛሽ ነበር አይደል? አዎ እናቴ እንደተወለድኩ ደግሞ ራሱ ሀገር እንደወለደችኝ ደግሞ ራሱ ሀገር ክርስትና ከመነሳቴ በፊት አመቺሳ የሚባል ነገር አለ። ክርስትና ተነስተሽ አይሆንም። በቃ ክርስትና ሳትነሽ መጀመሪያ ለዛ አመቺሳ ነው የምትሰጪው። በቃ ለዛ ነው ክርስትና አይቀድምም። ከዛ አመቺሳ ያልተነሳ ልጅ ሁሉ እስከ መሞት ምናምን የሚል አይነት እምነት አላችሁ። እሺ ልጄ ላይ ራሱ እንደዛ እንዳረግ በጣም ተጭናይ ነበረ። ያው አሁን ቀጥታ ልንገርሽ ያ ያልፎ አሁን ለሷ እንትን የሰጠቻት በዚህ መንፈሱን ነው ማለት እሷ ላይ ያለውን አምላክ ብለው ነው እነሱ የሚጠሩት። እኔ ግን አምላክ አንድ መድኃኔዓለም ነው የኔ አምላክ። እኔ እነሱን አላቅም። ከዛ ምን እንደሚከናወን ማንቺ በዛ ደምሽ ይሄ ሂደቱንማ የሚከናወነው አውቃለሁ። የሚያደርጉትንማ አውቃለሁ በደንብ ስነ ስርዓቱ እንዴት እንደሚያደርጉማ አውቃለሁ። ስለማቅም ነው እየነገርኩሽ ያሉት። እና እሷ በቃ ልጄን አደራ ላንተ ሰጥቻለሁ ምናምን ለእንትኑ ሲወርድ ደግሞ አክስቴ ከዛ እንትን ደግሞ ስጸዳ ማለት በራሷ ስትሆን ማለት ባለቃልቻ የሚባል ነገር አለ። ያው እላቸው ላይ መንፈሱ ሲሆን ሌላ ሰው ናቸው አያውቁም። በሪል ያለውን ነገር አያውቁም። ልክ ደግሞ ቀንቀን አለው ሰዓት አለው ምናምን። ከዛ ስትሆን ደግሞ እንደ ሰውኛ ማለት ነው። ከዛ ባለአምላክ ተብላ ነው የምትጠራው፣ ትከበራለች ምናምን። አዎ እንደ ልክ እንዴት ነው እንደሆነ ባለስልጣን ባለአምላክ ተብላ ትከበራለች ምናምን። እግሯ ነው የሚሳመው። እንደዚህ አትነኪያትም። አሁን አንቺ እነሱ ሄደው እግር ነው የሚስሙት ምናምን። ቀና ብሎ እንዲያይኗ እንዲሞልተው የሚያይ ሰው የለም። እንዳምልኮ ማለት ነው። እንዳምልኮ በቃ እንዳምላክ። ከዛ በእንትኑ በስርዓቱ እንደዛ አረገች። ከዛ ደግሞ አደራ ሰጥታለች። እና አክስቴም ከዛ ከነበረችበት ጥሩ ህይወት ይሄ ነገር ነው ስልሽ ይሄ ነገር ነው በቃ ነገሮችን እንትን ብሎ ካላት ጥሩ ህይወት አውጥቶ ሌላ ቦታ አረጋት። ይሄ ነገር ሰው ልጅ እንዳሻንጉሊት ነው የሚጫወተው። ይሄ የሆነ ቅብጥ ያለ ህፃን ልጅ ብሰጪው ይሄን ብሰጪው ምንም በቃ ነው ደስተኛ የማይሆን ነገር አለ እንደዛ ነውና ከዛ ያው ስትመጣ ልጅሽን ውሰጂ አለቻት። ምን ተሰማሽ ግን አንቺ እናትሽ? ምን ተሰማሽ? መሳቅ አልችል መጮህ አልችል አጠገቤ ነው ያለው። በቃ ደስታዬን መግለጽ አልችልም። ለሱ ያለኝን ነገር ያውቃል። ለእናቴ ደግሞ እንዴት ስለሚያውቅ ይመታኛልና በቃ ደስታዬን እሱን ከመፍራት የተነሳ ደስታዬንም አልገልጽም ሀዘኔንም አልገልጽም። ዋጥ ነው ዋጥ ሳገኛት እንኳን የሚገርምሽ ሄደን ይሁሉ ይደታቆ ሳገኛት ልክ እሱን መጀመሪያ ሳገኘው ያሳየውትን ፊት ነው ለሱ ያሳየውት። እንዴነሽ ምናምን በቃ ዝም ብሎ ጥግት ብዬ ቁጭ። ከዛ ልጅሽን ተረከቢ ምንም አይነት ነገር ቢደርስባት እኔ ተጠያቂ አልሆንም፣ ልጅሽን ወደ አገሯ ይዘሽ ሂጂ ትላታለች። መንፈሱም ይቀርብና መረቀኝ። ከዛ ተመራረቁ ምናምን አሉ። ስርዓቱን አካሄዱ። ዱዓ ተደረገ ምናምን። ከዛ ልክ ማታ ነው በቃ ልክ እሱ ሲሄድ ነው ከእናቴ ጋር ደስታዬን ገለጽኩት። እናቴን በማግኘቴ ያቀፍኳት፣ ሳምኳት፣ ሳመችኝ፣ የነካችኝ። ከዛ በጠዋት ተነስተን ወደ አዲስ አበባ ልንመጣ ስንል ያው እሱ ያለበትና እኛ ያለንበት እንደዚህ ነውና ለካ ትራንስፖርት ስንይዝ እሱ ያለበት አካባቢ ነው የምንሄደው። የሚገርምሽ ልክ ጠዋት አገኛቸዋለሁ በሚል ሲመጣ እኛ መኪና ውስጥ ሆነን አየሁት። ከዛ እናቴ ተደበቂ ነው ያልኳት። እንደዚህ ጎንበስ ብዬ እናቴ ተደበቂ በቃ ልክ እንዳየሁት ለምን የሚመልሰን መሰለኝ የሚይዘን መሰለኝ። እና መኪናው ተንቀሳቅሶ ራሱ ያንን አካባቢ እስኪያልፍ አላመንኩትም። እንደውም ደርሶበት አለፍ ነው ተደብቀን ያው ሞልቶ ምናምን አይደል የሚወጣው መኪናው ሲያልፍ ራሱ አየሁት። እንደምትሄደው አያውቅም ነበር እሱ ያውቃል፣ ግን ያው ደርሰባቸዋል የቃስ ብለው ምናምን ይሄ አንዳንዴ እንትን አላ መተላለፍ እንደዛ ነገር ሆኖ ነው። እኔ በጣም ነው ደስ ያለኝ። በቃ ምን ልበልሽ። ከዛ ያው እናቴ መጣን አመጣችኝ። ወደ አዲስ አበባ መጣው። ወደ አዲስ አበባ ስመጣ
እናቴ የምትኖረው በዛው በፊት በነገርኩሽ መንገድ ለሰዎች እንዲ በመስራት ስራ ምናምን በመስራት ነው። ምንም አይነት ይሄን ኪ ብሎ በገንዘብ ተቆጥሮ የሚሰጣት ነገር የለም። ከዛ በኋላ ስመጣ እዚህ ራሱ ምንድነው ትልቁ ነገሯ ይሄ እነዚህ በአዳም ልኮ በሰፊው የሚያደርጉ ሰዎች ጋር እየሄደች ለነሱ አገልግሎት መስጠት ነው። በቋሚነት ምንም አይነት ከፍያ የላትም። ያው የሆነ ጊዜ ላይ እንትኑ መንፈሱ ምናምን ተስተላላዋ ላይ አለ ያው ከቤተሰብ ምናምን ሲወርድ ሲዋረድ የመጣ እሷ ነች የያዘችው። ሌሎች እህቶቿ ሁሉ አንፈልግም ምናምን ሲሉ እሷ ነች የያዘችው። እኔ መርጫ አላመጣውም ከእናት ከአባ የእናቴ አባቴ አምላክ ነው የሚባለው። የእናቴ አባቴ አምላክ ነው እኔ አላመጣውትም። እና እሷ ከሌሎቹ አንፃር ነገም ህይወቷ እንትን ብሎ ስልሽ በሷ ቤተሰቦች መሀል እንግዲህ ነፍስ ማጥፋት ምናምን ይሄ በረስት ምናምን ተስቶ ያው የቤታችን አምላክ ተቆጥቷል ነው የሚሉት። ስለዚህ ቁጣው ምንድነው ልጆች ላይ ምናምን ነው የሚገልጸው። የልጆችን ህይወት በማመሰቃቀል እንቆቅልሽ በማድረግ ምንም አይነት ነገር እንዳይዙ ከፍ እንዳይሉ በቃ እዛው ለከኔ አሁን ስታይ እንዴት ነው ሰውነቴን ምናምን ስታይ ሙልት ያርግሻል፣ ግን ውስጥሽን በመግደል ከዛ እናቴ በዛ ሂደት ውስጥ በቃ ብዙ ነገር ያደረገች እሱን ለማስደሰት የማታረገው ነገር የለም። እናቴ የሚገርምሽ ትኩስ ጀበና አፍልታ አናቷ ላይ አርጋ ባንድ እግሯ ቆማ ነው የምታመልከው። የእናቴ ንብረት ስኒና ጀበና ነው። የእናቴ ሚሊዮን በቃ በሚሊዮን የሷ በውስጡ ያለው ትልቅ ንብረቷ ስኒና ጀበናዋ ነው። እና እናቴ በልታ አታውቅም። በቃ ቡና፣ እጣን፣ ፈንዲሻ ምናምን እሱ የሚፈልገው ነገሮች እንደ ሽቶ እንደዚህ ነገሮች ሳንቲምም ካገኘች እነዛን ነገሮች ነው የምታረገው በመጣው ጊዜ እንጂ ለልጄ ምናምን የሚባል ነገር የለም። መንፈሱ እንዳይቆጣ በጥንቃቄ ነው በቃ በቻለችው መጠን እሱ እንዳይቆጣ በጥንቃቄ ነው የምታረገው። ከዛ ትልልቅ ሰዎች ጋር ስትሄድ ትልልቅ ማለት እንደዛ አይነት መንፈሳዊ ያለው ግን ትልልቆች ቦታ ስትሄድ በጣም ነው የምትታመው። ለዋላይ እንትን ይላል መንፈሱ ሲጮ እንዲህ ነው ጥፍ ነው የሚያረጋት። ከወገቧ እንደዚህ ነው ጥፍ የምትለው። እንደዚህ ወደ ታች እንደዚህ ያርግና እንዲህ ስትዞር እንደዚህ ነው በቃ ጥፍ ነው የሚያረጋት። እና በጣም አሰቃይቶ ማለት ለኔ ስቃይ ነው ያ እንደዛ መጮህ ማጓራት ነው የሚባለው። ስታጓራ ለኔ አሁን እኔ ማለት ይሄን ሁሉ ነገር እናቴ ላይቼ ያ ነገሯ ነው የሚያመኝ፣ ታሳዝነኛለች። እና በጣም በቃ ይሄን ሁሉ ነገር የምታረገው ነገ ጥሩ ህይወት እንኖር በዚህ መንገድ ሄደን ጥሩ ህይወት እኖራለሁ ብላ ነው በቃ ባሪ ያረጋት ታውቂያለሽ። ከዛ ደግሞ የሆነ ቦታ ደግሞ ቲና ስማ በለው የሚባል ነገር አለ። ስማ በለው ማለት የሆኑ ሰዎች ይሄዳሉ እንዳይላቸው የተቸገሩትን ምናምን እንዲፈታላቸው ምናምን ብለው ሰዎች ይመጣሉ ከከተማ ምናምን። ከዛ በባለው ቃቢውና በሰዎቹ መሀል ትቆማለች። ልክ ለምሳሌ እንዲቀመጣል ሰውየው በመጋረጃ ምን ይደረጋል፣ እሷ የሆነ ዱላ ነገር ይዛ ግርግዳ ተደግፋ ነው የምትቆመው ለረጅም ሰዓት። ምናልባት ጧት ሊጀምሩ ይችላሉ እስከ ማታ ቆማ ያችን ዱላ ብቻ እንዲ ወይ ግርግዳና ያችን ዱላ ይዛ ከዛ ሰውየው የሚለውን ቀጥታ ሰዎቹ ጋር አይደርስም። ይሰማሉ እኮ የመጣ ነገር ይሰማል። ቢሆንም እሷ እንደገና ቃሉን ትላለች ትደግማለች። ከዛ ደግሞ አንዳንዴ በሌላም ቋንቋ ሊያወራ ይችላል። ያው ቋንቋው መግለጹ ብዙ አስፈላጊ አይደለም። በሌላ ቋንቋ ስታወራ ቋንቋ ማለት የራሱ ቋንቋ አለ ነው። ይሄኛ የምንጠቀምበት ሆኖ ወይ ኦሮመኛ ሊሆን ይችላል። አንዳንዴ የሶማሌም አለ የሶማሌው ምናምን የሚባል ነገር አለ። እና እሷ ያን ነገር ታውቃለች፣ ትተረጉማለች። ያው ያንን ቋንቋ ለማይሰሙት ደግሞ ትተረጉማለች። ተርጉማ እንደዚህ ከዛ ሰዎቹ በንግግር መሀል የሆነ ሳትካሉ ታርማለች። ሰዎቹ እንደዚህ ያሉት ባለማወቅ ነው ምናምን አትቀየማቸው ምናምን ብላ መንፈስ ታባብላለች መሀል ላይ ቆማና። እናቴ ይሄን በመታደርግበት ምንም አይነት የምታገኘው ጥቅም የለም። ምንም አይነት ጥቅም ያው እዛ ቤት እንትነሽ በሚለው ምናልባት የቡና ምናምን ሰዎች ይሏታል። የቡና ምናምን ትባላለች። ከዛ ያ ደግሞ ስርዓት የሚባል አለ። ምንድነው ስጦታ የሚባል ነገር አለ። በአመት ሁለት ይታረዳል፣ ይደገሳል፣ ምናምን ይበላል፣ ይጠጣል። ከዛ በስርዓቱ ይጨፍራሉ ምናምን። ሲጨፍሩ መንፈሱ ራሱ ይወጣል። ሁሉም መንፈሱ ይሄ መንፈስ ያለባቸው ሰዎች ሁሉ ይወጣሉ፣ ያጓራሉ። እና ለኛ ለልጆቹ ስቃይ ነው። አንቺ ይሄ ሁሉ ሲከናወን እዛ ቦታ ነሽ አንቺ ከናትሽ ጋር ተከተ እሷ ጋር ኮንኩ የሄደችበት አለው የሄደችበት ሄዳለሁ አውቃለሁ። ስነ ስርዓቱን አውቃለሁ ማለት የሄደችበት ቢሄድም እኛ ያው ልጆቹ የራሳችንን ጨዋታ ግን እናያለን።
ብዙዎቹ እዛ ጋር ያሉት እናቶች ግን እኔ ጓደኞቼ እናቶች ግን እንደዚህ አይነት ነገር የለባቸውም። ግን እኛ ያው ድግስ ነው ምግብ አለ ምናምን እንበላለን እንጠጣለን። ግን እኔ ከኔ ጓደኞች የኔ እናት ነች መንፈሱ ያለባት እንደዚህ ስትንገላታ ያንደባልላታል፣ ከግርግዳ ትጋጫለች፣ ያጋጫታል። በቃ እንዲህ ነው እንደዚህ ያጋ ያንደባላታል። ከዛ እንደዚህ ደግሞ ሲያረጋት በቃ ጥፍ ነው እንደዚህ በጀርባ እንደዚህ ትደርሳለች፣ ወገቧ ጥፍ ነው የሚለው። በዚህ መንገላታት ውስጥ ነው የኖረችው እናቴ። እና ይሄ ሁሉ ያረጋችም ደግሞ ይስተካከላል ብላ የማትሄድበት ቦታ የለም። ደግሞ ሌላም የተለያዩ ቦታ ልክ እሷ በምትሄድበት ሰዓት አሁን ምን መጣ እኔን አይመቻትም፣ ሌላ እኔን ይዛ መሄድ አይመቻትም፣ ይርቃል ምናምን። ከዛ እሷ ከምትሄድበት ጉዳይ ጋር አይመቻትም። እኔን ምን ማድረግ ጀመረች? ሰው ቤት መክተት። በቃ ትምህርቱን ቀረዛ እዚህ መጣው። ቅርብ ነው ሳላይሽ የሚባል ትምህርት ቤት አለኛ ሰፈራችን ኮተቤ። ያው ልጆች እንዳለ እዛ ሰፈር ሳላይሽ ወንድራድ የሚባል እየመጡ ነው የሚማሩት። ግን በቃ እኔን እናቴ አመጣች ሰው ቤት። ከስንት አመቴ ጀምሮ በቃ 10 በቃ ከ10 ነው ያዘውና ከ10 አመቴ ጀምሮ ሰው ቤት። በዛ መሃል ግን እናቴ ጋር በነበርኩበት ጊዜያቶች ግን እኔ ምን አረጋለሁ እንደ ህፃን እንደ አንድ ልጅ የጓደኞቼ እናቶች ጫካ ሲገቡ ከነሱ ጋር እየተከተልኩ ማገዶ አመጣለሁ። 50 ኪሎ መዳበር ያለች እነሱ በኩምታል ነው፣ እነሱ ትልልቅ ናቸው በኩምታል። ልክ አሁን አይተሽ ከሆነ ታያለሽ እናቶች ብዙ እንጨት ተሸክመው እነሱ ያለ እኔ ደግሞ በአቅሜ እንደነሱ በአቅሜ አድርጌ አመጣለሁ። 4 ቀን የ4 ቀን አድርጌ ሰብስቤ እሸጣለሁ። እኔ 4 ቀን ማመጣው በእነሱ አንድ መዳበር ይሆናል። የሆነ ገዢው መጥቶ ወይ ከሱ ጋር አግጀው ወስዳለሁ፣ ይሸጣል። ለናቴ ቡና አንዳንድ ነገሮች አደርጋለሁ። ከዛ ደግሞ እነሱ የጓደኞቼ እናቶች ከሌሉ ያው ሜዳችን ቅርብ ነው፣ እንደዚህ ትልቅ ሜዳ ነው። ከብቶች ምናምን ይውላሉ፣ ግጦሽ ይወጣሉ። እዛ ሄጄ ኮተቤ አካባቢ ነው ይሉ አንቆርጫ ገበሬ ማህበር አሁን ትልቁ እንትን እዛ ነው የሚሰራው ቤተ መንግስት። ያው እንደሰሞት ነው እርግጠኛ አይደለሁም። እና ታጥሯል። በጣም ወዶ ሜዳ ነው ነው ባይነካ ደስ ይለኝ ነበር። ከዛ እዛ ሄጄ ከከብቶች ስር እበት ለቅማለሁ። እበት ለቅሜ የምችለው ከሆነ በጀርባ የተሸክሜ እመጣለሁ። እማልችለው ከሆነ መዳበሪያውን እየጎተትኩ ቤት ድረስ አምጥቼ ጠፍጥፌ ሲደርቅ ኩበት እሸጣለሁ። አሁንም ያንን ኩበት ሽጬ ለእናቴ አንዳንድ ነገር ምናልባት ከላው ላይ ማስቲካ ምናምን ከረሜላ ልበላ እችላለሁ፣ ግን ለእናቴ ነው። ይሄን ያውቃሉ እናትሽ? በሚገባ ከዛ ይሄን እያደረኩ ያው 10 አመቴ ላይ ግን ሰው ቤት መክተት ጀመረች። እኔ መጀመሪያ የገባሁበት ቤት በ15 ብር ነው ያስቀጠረች። ያው ደሞዝ እንትን ያሉ ሲባል ሰው በሰው እንዲሁ ዞሮ በዚህ አይነት ህይወት ውስጥ ያሉ ሰዎች ጋር ስትሄድ ነው የምታገኘው። በጣም ብዙ ሰዎች አሉ። በጣም አዲስ አበባ ውስጥ በጣም በእንደዚህ አይነት በጣም ትልልቅ ቦታ ያሉ የሚሰሩም አሉ፣ እንትን ተገልጋይም አለ፣ አገልጋይም አለ። ከዛ እዛ ስትሄድ ልጅሽን ምናምን ሰጪ ምናምን ይላታል። ስትት ነው ምንም መስፈርት የላትም እናቴ ብድግ አድርጋ መስጠት ነው። ከዛ እነሱ ጋር ይቆያለሁ። በምን እንደምወጣ አላቅም፣ እወጣለሁ። እንግዲህ አጥፍቼም ሊሆን ይችላል አላስተው። እኔ ጥፋት እንግዲህ በዛ እድሜ ላይ የተደረግሽውን እንጂ ይሄን ያህል ያደረገን እንጃ። ያው ባጠፋም ወይ አትንክ የተባልኩትን ብነካ ነው ወይ ምግብ ሰርቄ ብበላ ነው። ከዛ የዘለለ ምንም አላደርግም። ወይ ዕቃ ብሰብር ነው በቃ። አሁንም ከዛ ወጣው። አሁንም እናቴ ጋር በሄድኩ ጊዜ ይሄንን ስራ ነው የምሰራው። ይሄንን ድሮ ማደርጋቸውን ነገሮች አደርጋለሁ። ከዛ አሁንም የተወሰነ ቆይና ደግሞ እገባለሁ፣ ሰው ቤት እገባለሁ። ከዛ የሆነ ጊዜ የገባሁበት ቤት ጠፍቼ እዛው አካባቢ ነው እኛ ከነበርንበት ወደ ኪዳነ ምሕረት ነው ወደ በግታር ላምበረት የሚባል አካባቢ ነው የከተተችኝ። ከዛ ስለዚህ ከላምበረት ቤቴ መሄድ አይከብደኝም እና በጣም በጫካ ውስጥ ነው አቆራርጬ ወደ ቤት ጠፍቼ ወደ ቤት የተመለስኩ። አንደኛ የከተተችኝ ሙስሊም ቤቶች ናቸው፣ ምግብ ይለያሉ። እነሱ ስጋ እየበሉ ለኔ ቀዘቀዘ ሽሮ ይሰጡኛል። ምክንያቱም አንቺ እንትነሽ በሚለው እየሄዱ እና ያም ሽሮ ራሱ ጠግቤ ብበላ አንድ ነገር ነው። እንጀራ አጋግረም ሴትዮዋ የግጅ ሙስሊሞች እንትን ያልኩ አይደለም እንዴ በጣም ህይወቴ ውስጥ ገዛ በኋላ ስልሽ ጥሩ ምላቸው ሰዎች አሉና ያው ያይመቻት ነበር አለመብላቴን እንደ ምክንያት ታቀርብ ነበር ሴትዮዋ። ከዛ እኔ በበላም ግድ አልነበረኝም በዛ ሰዓት እንዴ ምግብ ይሁን እንጂ። ከዛ ጠፍቼ ጫካ ለጫካ አርጌ ነው ቤቴ የገባሁት። ቤቴ ገብቼ ቤቴ ሳይ የለችም እናቴ። ከዛ የት ነው ሄደችው ስላት አጎታ ጋር ኮተቤ ሄዳለች ተባልኩ። ኮተቤ ደግሞ የት ነው?
እንትን ኮሌጅ። ከዛ ደግሞ እንደገና ተነስቼ ወደ ኮሌጅ መጣሁ። በዛ እድሜ ኮሌጅ መጣሁ። ኮሌጅ ስታየኝ አበደች። ለምን መጣሽ እንዴት ጠፍተሽ ትመጫለሽ ብላ አበደች እንጂ እንዴት መጣሽ እንዴት ምናምን ጭራሽ የኔ ደህንነት ምንም አላሳሰባት ምንም። ግን ቢሆንም እኔ ግድ ለኔ ዋናው ብቻ እንዴት ማድረግ ነው እሷ ጋር መምጣቴ ነው የኔ እኔ እሷ ቁጣ ይሄን ያህል ከብዶኝ አያውቅም ስለሽ ቃሉን ብለሽም እኔ እሷ ጋር መኖሬ ነው። ከዛ አሁንም ተመልሰን ምናምን ያው መኖር ጀመርን የተወሰነ ጊዜ። እንደገና ሰው ቤት ታስገባኝ። አሁን የት ወስደኛሽ? ደላላ ጋር ስትወስደኝ እቺ ህፃን ነች። ቆይ እዚህ ጋር አሁን ልጠይቅሽ የምፈልገው እናትሽ ምንም አይነት ስራ አይሰሩም? ምንም አይነት ነበረ በቃ ለማስተዳደር ራሳቸው ለማስተዳደር በፍጹም። እኔ እኮ ስድስተኛ ልጅ ነኝ። አንድም ልጅ አላሳደገችም። ለምን መንፈሱ እየተጫወተባት ነው። በቃ ባሪ አርጓታል። የራሱን እንትን ነው ለዋላይ እናት እንዳትሆን አርጓታል። አምስቱም ልጆቿ እሷ አላሳደገቻቸው? ስድስታችን ነው። እኔ እንደውም ትንሽ እኔ እንደውም እስከ 5 አመት አድጌያለሁ። እኔ እንደውም አድጌያለሁ። ሌሎቹ ጭራሽ ይሄንን የሚያገኙ አይመስለኝም። ተወልዶ የተሰጡ ይመስለኛል። ከአንድ አባት የተወለዱት አምስቱም አላውቅም። ብቻ ግን 5 ወንድምና እህቶች እንዳሉሽ ታውቂያለሽ? 5 ሁለቱ ሴቶች ናቸው፣ 3ቱ ወንዶች ናቸው። በቃ እንደዚህ ናቸው። በማወቅ ደረጃ ሁለቱ ላይ ሲጀመር አይቻቸው አላውቅም። እሷም በአንዷን ሴቷን በኔ እድሜ አታውቃትም። ልክ ያው መድኃኒት አርጋ ታማ ነው የሚባለው በኔ እድሜ ልክ እኔ ስወለድ የጠፋች። ወንዱ ጭራሽ በቃ ወልዳ ሰጠች። የመጀመሪያ ልጇ ይኑር ይሙት አይታወቅም። ሁለቱ ደግሞ አንዱ በቃ የቤተሰቡን ሀብት የያዘ እስከሚመስል ነው ኑሮ። ሀብታም ነው ሳይሆን በቃ ብቻ ነገሮች የሚሆኑለት ምናምን፣ ግን ጭራሽኛን ዞር ብሎ የማያይ አይነት ነው። አንዷ እህቴ ደግሞ ያው ነው ልጅነታቸው አሪፍ ነው። ክፍለ ሀገር ነው፣ ጉድፈቻ ነው። በኦሮሞ ስርዓት ደግሞ ልጅን እንደ ልጅ ነው። ጉድፈቻ የወሰደው ልጅ እንደ ልጅ ነው። ንብረት እንደ ልጅ ማለት እኩል ነው የሚያካፍሉት። በዚህ አይነት ስነ ስርዓት ውስጥ ነው ያደጉት። ሁሉም አምስቱ አይደለም። አንቺ መታቂያችሁ? እኔማ ጭራሽ አንደኛው ነው። ቆይ ልንገርሽ ይልሽ ወንዱ አልኩሽ፣ ይሄኛው የቤተሰቡ ሁሉ አለ ያልኩሽ ስለሱ እድገት አላቅም። ብቻ ጥሩ አባት ነበረው። ወላ እንትን ነው እሱ የተሰጠው ወለጋ። ከወለጋ ሰውየው አዲስ አበባ ቅቤ ምናምን ይነግዳል እና ይዞት ነው ሁላ የሚመጣው። ንግድ አስተማረው። ከተማን በደንብ የለመደ ምናምን በቃ ጊዜውን በደንብ ንቁ ልጅ ነው። አልተማረም ግን ንቁ አሪፍ ጭንቅላት ያለው ልጅ ነው። ከዛ ግን ከኔ ጋር በተለይ ደግሞ በዚህ ሰዓት ብትኝ እንደዚህ የተያዘ ረጅም ነው ልጅ ታሪኩ ታዩ ብቻ እና ቢያንስ አንደኛውም ደግሞ እህቴ የዛች የጠፋችው የታማሚ መንታ ነች። ሁለቱ መንታ ናቸው። ከዛ እሷም አሁን ምንም በጣም መጥፎ ሁኔታ ላይ ነው ያለችው። ግን ቢያንስ ይሄን ያህል አእምሮ አልተጎዳም። አንድ ቦታ ነው ያደገችው። የሆነ ልጅነቷን በስነ ስርዓት እስቲ ዛሬ ድረስ ቤተሰቦቼ ብላ የምትጠይቃቸው ምናምን ነች። እና በቃ የነሱ ህይወት እንደዛ ነው። የኔ ደግሞ እዚህ ጋር አሁን ወደ 10 አመት ላይ ካቆምኩበት ስጀምር ደላላ ጋር ወሰደችኝ። ከዛ እንዲች እኮ ህፃን ነች አትቀጠርም። እንግዲህ ደላላ ሁሉም ይችላል ምናምን እንዴትም ብሎ ስራውን ነው የሚሰራው። ግን ፍጹም አዘርች እኮ ህፃን ነች አትቀጠርም ሲላት እንደገና ምን ታረጋኛለች? ሌላ የምታውቀው ጠይቃ የዛኑ እንደዛው እንደወጣን ከኮተቤ የት ውስጥ ለውስጥ አድርገን ወዴት መጣን? ገርጂ በእግራችን በሳልተ ምረት ምናምን አድርገን ገርጂ ገባን። ገርጂ ከሮባ ዳቦ ከጊዮርጊስ በታች እዛ ሄደን እዛ ሴትዮ ጋር ሄደን እዛ እሷ ተጠይቀች። ቆይ አለች አንድ ልጅ የምትፈልግ ማናት ሴትዮ? ልክ በዚሁ ስነ ስርዓት ውስጥ ያለች መንፈስ ስርዓት ውስጥ ያለች። ከዛ ልክ አሁንም እንዳልኩሽ ልክ እነሱ ጋር የሚመጡ ሰዎች ናቸው የሚወስዱኝ። ያው ሰው በሰው ማለት ነው። ሰው በሰው እየተባለ መጣች። 97 ነው ጊዜው መጣች። ከዛ እሷ ተሰጠው ከዛም ቤት ተሰጠው። ሴትዮዋ ጋር ሲሄድ ምንድነው ስራሽ ካልሽኝ እንጀራ ደርሳለሁ ያ በዛን ጊዜ 50 እንጀራ። አሁን እንግዲህ እኔ 86 ነው የተወለድኩት 97 ያው ወደ 11 አመቴ ነው መሰለኝ። 86 የካቲት ወር ነው የተወለድኩት 11 አመቴ ማለት ነው። ከዛ እሷ ጋር እንጀራ ደርሳለሁ። ያሁን 50 እንጀራ አይደለም የዛን ጊዜ እንጀራ ትልቅ ነው ሰፊ ነው። በቃ አናቴ ህመሙ እስከሚሰማኝ ድረስ ተሸክሜ ነው የምሄደው። ያሁን 150 እንጀራ የዛኔ 50 እንጀራ ያንን አደርጋለሁ። ስመጣ ከብቶች አሏት። ጧት ስራዬ እንጀራ ማድረስ ነው።
ለምን ለጧት ለምግብ ቤቶች እንጀራ ደርሳለሁ። የታዘዙትን 50ም 20ም 30ም እነዛን አደራርሳለሁ። መጥቼ ከብቶቹን ቤት አጸዳለሁ፣ እበት አወጣለሁ። በቱት የተጠራቀመ ከሆነ ጠፈጥፋለሁ። እና ታማሚ ሰው አለ፣ ባልየው አስመ ታማሚ ነው። ስለሽ አስመ ታማሚ እንትኑ መልፋቱ በራሱ ለኔ አሁን ሳስበው ይሰቀጥጠኛል። እሱ የተፋውን ምናምን ያንን እቃ በእጄ በጨርቅ አርጌ አጽድቻ አጥባለሁ። ከዛ ያው የቤቱ ስራ ኖርማል ነው፣ እሱ ቀላል ነው። እሱ እንደንት ይሄን ያደረኩ እዚህ ሴትዮ ጋር ቆየው 97። ከዛ አባቴ መጣ። እዚህ ማለት አባቴ መጣ። ሴትዮ ጋር ይመስለኛል ቢያንስ 1 አመት ያህል የቆየው ይመስለኛል። እቺ ሴትዮ ጋር ግን በመሃል እናቴ ስትመጣ ትመጣለች። ለሷ የቡና ምናምን ይባላል። እኔ ምንም አይነት ክፍያ የለኝም። ምሳሌ በገንዘብ ለእናትሽ ነው የሚሰጠው? ለእናቴ ነው። ከተሰጠም ለእናቴ ነው የሚሰጠው። ያው ወይ ምናልባት በዓል ከሆነ ልብስ ሊገዙልኝ ይችላሉ። ከዛ ትምህርት ቤት አስገብኝ አልኳት ሴትዮዋን። ለምን ልጅ አለ፣ ልጆቹ እየተማሩ ነው። ትምህርት ቤት አስገብኝ ስላት የማታ ያው ቀንማ ግድ ለስራ አይደለ፣ የማታ አስገብኝ ስላት አይ እናትሽ ልጄ ትበላሻለች እንዳታስገቢያት አለች። እንግዲህ እኔ በዛ ሰዓት ትበላሻለች የሚለው ለኔ እንትኑ ማለት ብትን ያለው ሐሳቡ አይገባኝም። ከዛ በቃ ስትመጣ እናቴ ደግሞ ሳገኛት ለምንድን ነው ትምህርት ቤት እንዳታስገባኝ ትበላሻለች ልጄ ትበላሻለች አልሻት ምናምን ስላት ያው አደባብሳ ነው ነገሮችን ያለፈች። ስለሽ አንድ ዲቴል ቃሉን እንዲተባብለን ብዬ ምነግርሽ ነገር ብቻ ጠይቂያታለሁ ለምን አልሽ ብዬ ስለሽ እናቴ ጋር አወራለሁ። ይሄን አታርግ እንጂ እኔ እናቴን በጣም ነው የምወዳት፣ ምንም ብታረገኝ እኔ ለእናቴም በሰዓቱ። ከዛ እንደዚህ ያለፈ አባቴ ሲመጣ ልጄን ከኔ ያመጣሽው ሰው ቤት ልከቺ ነው ወይ ብሎ ቀወጠ። ከዛ በቃ ተያይዘው የት ነው የሚሄዱት ነገራቸው? እዛ ነገር ጋር ነው ሽምግልና የሚቆሙት። እዛው መንፈሱ ጋር ይላሉ ሽምግልና ይቆማሉ። እሱ ይሸመግላል፣ ይጣላሉ። ልጄን ከዛ ያመጣሽው ያው አለ ነው እንጂ በዛ ሰዓት እሷ ምን መልስ ትስጠው ምናምን አላቅም። ከዛ ሴትዮዋ አባትሽ መጣለች ምሳሌበት ድረስ በቃ ደነገጥኩ። በቃ ደነገጥኩ። ድንጋጤ እንደዚህ እንትን የሚባል አይደለም። ምክንያቱም ያለፈውን አውቀዋለሁ። አሁን እሱ መጣ ማለት ምን ሊያረገኝ እንደሚችል ራሱ ምን ሊያረገኝ እንደመጣ ምንም እኔ በጣም ነው ደነገጥኩት። ከዛ ሴትዮዋ ጋር ላከችኝ። እቺ እኔ ያገኘችበት ቦታ እሷ የምትሄድበት ጋር ሴትዮዋ ላከችኝና እዛ ሴትዮዋ ጋር የመጣል መሰለኝ። ልክ ሴር ተጣልተው ተናቅረው ምናምን ደጄ ከግቢው በር ወጥተው ቁጭ ብሏል። ሳይው ወደ ኋላ ነው ግራ አውጪኝ ብዬ ሮጥኩት ወደ ሴትዮ ወደ ምኖርበት ቤት ግራ አውጪኝ ብዬ። ከዛ ሁለት ሰው ሮጦ ነው ይዘው መለሱኝ። ያው ለምን እንደሮጥኩ መቼም እሱም ይገባዋል ማለት ጥላቼ የሚታይ ነው። እንኳን ዛሬ ላይ አይደለም ድሮም አብሬውም እያለው ጥላቼ የሚታይ ነገር ነው። ለሱ ያለ ነገር የሚታይ ነገር ነው። ከዛ ተመለስኩ ምናምን በግድ ተጎትቼ ነው ምናምን እንደዚህ ጉንጬ ሲሰማኝ ከዛ አየኝ አላየኝ ብዬ ነው አየኝ አላየኝ ብዬ ከዛ እንደዚህ ሆነ። ከዛ ሴትዮዋ ጋር መጥቶ አንድ ልጄን ከኔ ነጥላ መስታወቴን ማሐረቤ ማለት እኮ ነች እዚህ አምጥታ ለካ ሰው ቤት ልከታት ነው ልጄን ከኔ ነጥላ ያመጣችው። አለቀሰ በጣም አለቀሰ። ከዛ ይዘውኝ ወዴት መጣን። ሴትዮዋ ያው ኖር ያለው ምናምን ብላ ልብስ ገዙላት ምናምን ብላ በዛ ሰዓት 200 ብር ሰጠቻቸው። ከዛ መገናኛ ልብስ ገዙልኝ ምናምን በብሩ። ከዛ 30 ብር ነው ራሱ የተገዛው ልብሱ ትዝ ይለኛል። በርካሽ ነበረ 30 ብር ምናምን ያው ቡቲክ ላይ። ከዛ ወደ ቤት መጣን። ያሁንም የተወሰነ ጊዜ ሰላም ነው። በቃ ወደ እናትሽ ቤት ማለት ነው? አዎ ወደ እናቴ ቤት። እሱ በሰዓቱ እሷ ቤት አብሮ ይኖር አላስታውስም። እዛ ቤት በቃ ነፃ ነው። አንቺ ፍራሽና ቃሽን ይዘሽ መግባት ነው። ያው ቦታ ይገዛሉ ሰዎች ለእንትን እንዲሁም ብሎ የሆነች ቤት ይሰራል። ቤት በቃ ነው እናትሽ? አዎ ነፃ ነው። እሱም ይመስለኛል እሷ ጋር ይግባ የሆነ ቤት ይኖር አላስታውስም። ብቻ በአካባቢው አለ። ከዛ አሁንም እንደዚሁ በቃ እዛ የሆነ ቦታ ይሄዳሉ። እንተረክ ነው። ከዛ በዚህ ማል ምን ይላል ልጄን ይዛለሁ ከኔ እንድትለይ አልፈልግም አስተምራታለሁ ምናምን አለ ማለት። ከዛ እሺ
ከዛ አስተምራታለሁ ብሎ ምንድነው እንዳስቤዛ እንትን ያለው 25 ሳንቲሞች የሚሸጡ ዳቦ ነበሩ ጥብኛ በቀን የ1 ብር ኮንትራት ነው ያዘልኝ በወር የ30 ብር ሻይ እንኳን የለውም ይሄን በልተሽ ኑሪ ነው ሻይ የለውም ከዛ ይሄን በልቼ ያውም የማታም ነው እንግዲህ ትምህርት ቤት ከዛ እንደውም ራሴ ገባው ይመስለኛል የማታ ገባው ራሴ ገባው ያው ሰው ብዙ ሰው አለ ከነሱ ጋር ልመጣ የማታ ገባው እነዚህ ትንንሾቹ 16 ሉክ ደብተር ነው ምናምን ተገዛው ያቺ አምባሻ አሁንም ከዛ ወጥቼ ውልፍ እንደዚህ ሊኖርቸው ምናምን የለም አባትሽ እዚህ መኖር ጀመረ ማለት ነው መኖር ጀመረ አሁንም የሆነች ሰባለ ባገኘው አጋጣሚ እኔም መምታት ነው ስራ ባገኘው አጋጣሚ መጥቶ በቃ መማታት ነው እናቴንም መምታት ነው ልክ እናቴ ነበረችበት ቤት እንደዚህ ቢሆን እሱ ወይ እንደዚህ 2-3 ቤት እንዲቀያት ነገር ዞሮ እንትን ነው መማታት ከዛ እናቴ ጋር ሆኜኔ ያው አንገናኝም ማር ጀመረ ማለት ነው የማታ ገባው አንደኛ ክፍል ከዛ አንደኛ ክፍል ስገባ ጎበዝ ነሽ ተብዬ ዘልዬ ሁለተኛ ክፍል የማታ ገባው አጥፌ ማታ ገባው ከዛ አስተማሪ ራሱ አንቺማ ጽሁፌ ምናምን አሪፍ ነበር የምጽፈውና አላነብም ግን አሪፍ እጽፋለሁ የሚገርምሽ በጣም ጽሁፌ ያምራል አላነብም ግን ምንም አይነት ኤን እንደው እስካላየዋት አላቃትም ከዛ በእነዚህ አይነት ሁኔታ ውስጥ ደግሞ ስኖር አሁንም እናቴ ጋር በፊት የነገርኩሽን ስራዎች እሰራለሁ በተጨማሪ እዚህ ላይ ደግሞ ሌላ ምን ሙያ መጣውኝ ጸጉር መስራት ጸጉር ሹሩባ ሰራለሁ ሹሩባ በየቤቱ እየተጠራው ሹሩባ ሰራለሁ 1 ብር እስከ ብር 50 እሰራለሁ ከዛ ደግሞ ለጭቃ ውሃ ቀዳለሁ እንደዚህ ጨረቃ ቤቶች ሲሰሩ ከሩቅ ቦታ ነው ውሃ ቅርብ ቦታ የለም ለነዛ በ20 ሊትር ጀሪካን ይሄ እንግዲህ ወደ 12 አመት ላይ የሆነ ነው ማለት ነው ከዛ እነዛን ስራዎች እየሰራው ምናምን እናቴ ጋር ከዛ አሁን ምን ይላል ልጅቷን እያስለፋሻት ገንዘቧን እየወሰርሽ የሚል ደግሞ ጸብ መጣ የልጅቷን ጉልበት እየበዘበሽ ነገ ህይወት አይኖራትም ምናምን አይነት ጸብ መጣ ለምን እሱ ከኔ ምንም የሚያገኘው ጥቅም የለም 75 ሳንቲም መጥቶ እንዲበላ አልፈልግም መጥቶ እኔ እናቴ ጋር ቡና እንዲጠጣ አልፈልግም እኔ ለናቴ በዛ እሱ እንደዛ ሲል ምን አለ የተሻለ ገንዘብ ባገኘውና ባረኩላት የሚልልህ አለብኝ ከዛ ውሃ ቀዳለሁ ምናምን እንደዛ መረረኝ ከዛ በቃ አሁን ዱላው መረረኝ አሁን ከዛ አሁን ሰው ቤት አስገብኝ አልኳት በራሴ ፍላጎት ሰው ቤት አስገብኝ አልኳት ትምርቱም እንደገና ተቋረጠ ተነስቼ ጨርቆስ ሽመልስ ሀብቴ ሁለተኛ ደረጃ ትምርት ቤት አካባቢ ሰው ቤት ገባሁ እዛው ፍለፊቱ ያለ ቤት እዛ ቤት ስገባ 7 ቤተሰብ ነው ያለው አንድ እናት ነች አንድ አባት ነው 5ቱ 2 የልጅ ወንዶች ተማሪዎች ናቸው አንዱ ጋራዥ የሚሰራ አንዱ አስተማሪ አባትየው ሹፌር ነው የሹፌር ልብስ ጋራዥ የሚሰራውን ልብስ በቃ እንግዲህ የነዚህን የ5 ወንድ የ6 ወንድና የ1 ሴት ልብስ አስቢው 12 አመት ምናምን ቢሆነኝ ነው ከግማሽ ቢሆነኝ ነው የነዚህ ሰዎች ልብስ እኔ ነኝ የማጥበው ልብሱ መጀመሪያ ሴትዮዋ ሳሙና እንዲቆጥብላት ብላ መጀመሪያ በውሃ አለቅለቂና አቧራውን አራግፊው ትለኛለች ያ ሁሉ ልብስ መጀመሪያ በውሃ ሳሙና እንዲቆጥብ በውሃ ነው መጀመሪያ ይለቀለቃል የሆነ ከላይ ያለው አቧራ ይልቀቅ ሳሙና እንዳይፈጂ ጋራዥ የሚሰራ ልብስ እኔ ላንቻ አልነግርሽም ማለት ቱታ አይጠቀምም ልጁ በቃ በሄደበት ነው ሰርቶ እንትን ብሎ የሚመጣው እና ያው ቤት እዚህ ቤት በጣም ስራ ይበዛል በጣም ነው ስራ የሚበዛውና አመት ከምናምን ይመስለኛል ኖር ያለው በቃ ዛለፈ እንዲህ ያለ እድሜ ያው ከፍ ይያልኩ መጣው ወደ 14 ከምናምን ደረስኩ 14 ከምናምን ድረስ አባቴ ያው እዚሁ አዲስ አበባ እየኖረ ነው ወደ ሳሚት አካባቢ መጥቶ ጥበቃ መስራት ጀመረ ከዛ ጥበቃ በሚሰራ ሰዓት እናቴ ያው ልክ አብረው እንደሚኖሩ ነገር አድርጋ ይዛኝ ትመጣለች ወደሱ ይዛኝ ትመጣና ያው ያለ ፍላጎቴ እንደገና እሱ ጋር ትታኝ ያው ከዛ ቤት ስልሽ በቃ ነገሮች እንተናሉ ከበደኝ አልቻልኩም ወጣው በጣም እንደውም እዛ ነው የቆየሁት ከዛ ወጣው እዚህ ስመጣ አባቴ ጋር ትታኝ ሄደች አሁንም ተደብቃ ጠፍታ አስቀምጠኝ ትታኝ ሄደች እሱ ጋር አሁንም እየኖርኩ ያው ነው ዱላው አለ ምን አለ የተቀየረ ነገር ምንም የለም የትም መሄድ አልችልም ምንም ማድረግ አልችልም እሱ ምንም አይነት ቤት ውስጥ የሚያደርገው ነገር የለም ደሞዙ 300 ብር ነው
ከዛችን ደሞዙን በ30 ሲቀበል ውጪ ላይ ይበላበታል ይጠጣበታል። የሆነች መጥቶ ሱቅ ላይ ምንድነው መኮረኒ ዱቄት ቂጣ መኮረኒ ምናምን ነበር ምግባቸው። ከዛ እናቴም በርግጥ የተወሰነ ጊዜ ተቀምጣ ነበር። እሷ በነበረች ጊዜ እንጀራ ነበር። እንጀራ በነበር ጊዜ ግን ጠግቤ አልበላም። አባቴ ጉርሼን ራሱ ያይ ነበር። እጄን ይገመግም ነበር። ከዛ የሆነ ቀን ቁርጥ እንጀራ በቁርጥ ቀረበ። በቁርጥ እናቴ አቅርባ እኔ ያው ደግሜ እንደማላነሳ ስለማቅ ምን አደረኩ? የመሃለኞቹን 2 ቁርጥ እንጀራ አነሳው። እንዴት የመሃል ቁርጥ እንዴት ትልልቁ መርጠሽ ታነሻለሽ ብሎ መታኝ። እንደዚህ ያለፈ። ከዛ እኔ ሰው ቤት እዛ ተመላላሽ መስራት ጀመርኩ። እኔ ተመላላሽ ስሰራ ምግብ ይዤ እመጣለሁ። እነዚህ አሁን ከትላንት ወዲያ ምናምን የተሰሩ ምግቦች ይዤ እመጣለሁ። እንጀራ ከጋገርኩ ትኩስ ይዤ እመጣለሁ። ከዛ ሰዎቹ ለሱ ጥሩ ነገር ፍራሽ፣ ልብስ ምናምን ይሰጡታል። በእኔ ጥቅም ማግኘት ጀመረ። አዎ። ስለዚህ እኔ የትም እንዲሄድ አይፈልግም። ሌላ ሰው ቤት እንደገባ ራሴን ችዬ አይፈልግም። ጥቅሙ እንዳይቋረጥበት። በዚህ መሀል ግን እሱ ጠጥቶ ከመጣ በቃ አለቀልኝ። ትንሽ ውሃ ቀጠነ ነው እና እሱን ፍራቻው ሁሉ ከአንዴም 2 ጊዜ ውጪ እስከማደር ልክ ወደ 15 ዓመት ከምናምን ሲሆን ዱላውን አስቆምኩኝ። ለምን እኔ የሆነ ቀን ነው በቃ ብድግ አልኩና ልክ ሊማታ ወደኔ ሲመጣ እኔም ብድግ ብዬ ያስኩት። በቃ አነኩት፣ ንቃረኩት፣ ተናነቀን፣ እዛው ተፋጠንቆ ነው። ከዛ ለዚህም ደረሽ፣ ለዱላም ደረሽ፣ ልደበደብኝ ደረሽ ምናምን። ከዛ ወጣው ጎረቤቶች ጋር መኖር ጀመርኩ። ጎረቤቶች ጋር ምግብ ቤት አላቸው፣ እነሱ ጋር እየሰራው ተመላላሽን እየሰራው ምናምን መስራት ጀመርኩ፣ መኖር ጀመርኩ። እናቴን አግዛለሁ በጎን የሚያስፈልጋት ልታረግ። አሁን ደግሞ መሀል ላይ መጣች፣ ትሄዳለች፣ ትመጣለች። የሆነ መሀል ላይ ትሄዳለች፣ ትመጣለች ይመስለኛል። በቃ ተይው ብቻ መቼም ለምን ጉዳይ ዞሮ ይሄዳል። የሆነ ጊዜ ለምኖ ያመጣታል። አዎ ሴት ላይ የመርጋት ማለት ያለ ሴትም መኖር አይችልም። በቃ በሽታው እሱም ያለበት በሽታው አያስቀምጠው እና ይሄ ሆኖ በዚህ መሀል ከኔ ጥቅም ሲያጣ ምን ማድረግ ጀመረ? ስሜን ማጥፋት ጀመረ። መንዘላዘል ጀምራለች፣ ወላ አርግዛለች ብሎ ማስወራት ጀመረ። እና ይሄው ውጭ አድራ ጠፍታ ውጭ አድራ አርግዛለች የሚባል ወሬ ጀመረ። ወፍራም ነኝ ያኔም እንደዚሁ ነው ሰውነቴ። ያንን እንኳን እናቴ ሁሉ አምና ተቀብላ ከዛ እሱ የለም ብዬ ልብስ ልቀይር ስገባ ምን ነው ሆድሽ ምናምን አበጠ ምናምን እንደማ የቦርጬ ነው ምን ደግሞ የልጅሽን ቦርጭ አታውቂም ምናምን የልጅሽን ቦርጭ ረሳሽ ምናምን ብዬ ቀላልጄ ወጣው። ለምን እንደዚህ እንዳለችኝ አልገባኝም። በእጅ አዙር ነው ሰዎች እርጉዝ ነሽ ተብለሽ እኮ እየተወራሽ ነው ማለት ሳኩኝ። እኔ በጣም ነው ሳኩትኝ። ከዛ በቃ እርጉዝም ከሆንኩ እኮ ታዲያ 9ኛ ወር ይፈታዋል አልኩኝ። እናቴ ላይ ልቤ ሻከረ፣ በጣም ሻከረ። በቃ አልገልጾም፣ ሻከረን አልገልጽልሽም። በጣም ተቆጣ ውስጤ፣ ቃላት የለኝም፣ ተቆጣ ውስጤ። እንዴት እናቴ አንቺ አትጠይቀኝም? እንደዛ ከምትለኝ እንደዚህ ይሁንኩላትን ልጅ እንዴት እንደዛ እንደ ባዳ ሰው እንዴት እንደዛ ትላለች? በቃ ውስጤ ተቆጣ። እናቴ ላይ ያለኝ ነገር እዚህ ጋር ሀብሎ ጀመረ። ከዛ እንደዛ ያለን በዚህ ሁኔታ ውስጥ አንዴ ሰው ቤት ስገባ አንዴ መስተንግዶ ስሰራ ምናምን 19ኛ ዓመቴ ላይ ደረሰ። በቃ በዚህ ሁኔታ ውስጥ ከዛ በቃ ህይወት ራሱ አታረጋኝም። አንዴዛ አንዴዚህ በቃ የሆነ ክርትት ያለ በቃ ክርትት ታውቂያለሽ ወይ? ከላይ ያለ ብለሽ ማትሄጅበት መንከራተት፣ አንድ ዘመድ አለኝ ብዬ እማልሄድበት መንከራተት ይሁሉ አልፎ ግን እግዚአብሔርን ከ15 ዓመት ጀምሮ ምን ጠይቀው ነበር? የራሴን ቤተሰብ ሰጠኝ። በጣም ብዙ ቤተሰብ፣ እናት አባት የለኝማ። ጥሩ እናትና አባት ያለው ባል ትሰጠኛለህ፣ ከዛ ብዙ ልጆች ትሰጠኛለህ። በቃ የራሴ ትልቅ ቤተሰብ እንዲኖረኝ። ከዛ ከልጅ አባት ጋር 2005 ለ2006 ክረምት ላይ ነው የተገናኘ ነው። ከሱ ጋር እኔ በዚህ ሁኔታ ነው በቃ እኔ ባል ነው የምፈልገው፣ ጓደኛም አይደለም። ይሄ እንዲ ተያይዘሽ ምናምን አይደለም፣ በቃ ባል ነው። የሆነ ሰው ከመጣ ወደድኩም አልወደድኩም ስለሽ ልክ እንደ ድሮ እናቶች ተገናኝተው ያው በመኖር በሂደቱ ይዋደዳሉ ምናምን። ምንም ምርጫ መስፈርት ሳይኖረኝ ነው የልጄን አባት ሳገኘው።
ዱርዬ ነው። እንዴት ተዋወቃችሁ? ስራ መስተንግዶ እየሰራው ስራ ላይ መጣ። እዛው ሰፈር ልጅ ነው። ያው ልክ የሰፈር ልጅ ያው ቅርቡ ያለው ቤት ነው እንደሚያምሸው ኳስ ያሉና በዛ ነው ተወቃችን። ከዛ 4 ወር ምናምን አልቆየንም ማለት ግንኙነት 4 ወር። በ4 ወር መሀል ግን እሱ ምንድነው እኔን እንደ ባጣ ቆይ ነበር ለካ የሚጠቀምብኝ። እንደ ባጣ ቆይ ሌሎች ሴቶች ወይ የሚወዳት ሴት ጋር ከተጣላ ምናምን እኔ ጋር ይመጣል። ኖርማል እንደዛ ነው የምናወራው፣ ግን እንደ ባጣ ቆይ ነበር። ከዛ ያወቅሽ በኋላ ላይ ነው ታቂ ነበር? አላቅም አስልሽ አሁን ነው የምነግርሽ እንደዛ እንደነበረ። ከዛ ምን አለኝ ወደ መጨረሻ አካባቢ እንትን እሱም ፍቅረኛ ይይዛል እኔም ፍቅረኛ ይዤ፣ ግን በቃ ይሄ ሲደብረን እንዴት ነው እነዛ ሲያስደብሩና እየተገናኘን ምናምን ጊዜ እንድናሳልፍ ምናምን ነው። አይ እንደዚህ ከሆነ ፍላጎት እኔ አልፈልግም ብዬ የዛን ቀን ዘግቼ ጠዋት ተለያየን። ስራም ከዛ ወጣው ሰፈር ቀየርኩ። ከዛ ሌላ ቦታ እየሰራው ታመምኩ ምናምን ሲሄድ ያው ምግብ ምናምን ታይፎይድ ምናምን ብዬ ነው እኔ ያስኩት። ሲሄድ እርጉዝ ነሽ አለችኝ። እርጉዝ ነሽ ስትለኝ ምንም አልመሰለኝም ማርያምን። የማግባት ሐሳብ እንደነበረሽ ለሱ ነግረሽ ታውቂያለሽ? እሱስ ፈቃደኛ አይደለም ማግባት አይፈልግም። ያው ስለሽ ይሄ በቃ እየኖርን ተያይተን ይሄን ጠናና አይነት ስለሽ ቃሉን ባይጠቀሙም እንደዛ አይነት ነገር ነውና ይሄ ጊዜ ይፈቷል የምትዩ ነገር አለ። የኔ ህልም ይሄ ነው በቃ። ከዛ ትንሽ በጣም በሽታው ባሰብኝ። በጣም ከእለት ወደ እለት መታመሚ በጣም እየከፋ ሄደ። ነገርኩት። እሺም እንቢም በመሃል እንታረቅ ይቅርታ አለኝና ይቅርታ ጠየቀኝ። ከዛ ነይና እናወራ ቤት ሲለኝ ቤት ሄድኩት ነው ይቅርታ አድርጌለት ሳይሆን የእርጉዝ ስለሆንኩ ነው። ከዛ ሲያመኛየና አንቺ ልጅ ምንድነው አረገሽ እንዴ አለኝ። ከዛ አዎ አልኩት። ከዛ ቀልድ ምሬንም አልመሰለው ምናምን ምነው ባረገዝ ይደብርሃል ምናምን ስለው ዝም አለ። ምግብ አመጣልኝ። ምግብ በላው ምንድነው ስጋ ነገር ብቻ ነው። ወስፋቴ በዛ ሰዓት ካላገኘው በቃ ጾሜን ነው ሙሉ ማድረው። ምንም አይነት ሌላ ምግብ አይወስድ ያመኛል ጭራሽ። ከዛ ጧት ተለያየን። ከዛ በስልክ ሳወራው ጥሩ እንትን የለው ጥሩ ፍላጎት እንደሌለው ተረዳውና ዝም አልኩት። የዛሬ 12 አመት ጥቅምት ወር ነው የዛሬ። ከዛ እሱ የት ሄዳል? ቁልቢ ገብርኤል በሚሄድ ሰዓት በጣም ታመምኩ ምናምን በቃ በጣም መጥፎ ደረጃ ላይ ደረሰ ጤናዬ። ከዚህ ከ74 ኪሎ 50 ምናምን ኪሎ ገባው። ከዛ ተመላላሽ እየሰራው ነበር። ለምን አሁን ምግብ ያለበት ቦታ አልደርስም። ተመላላሽ ልብስ አጠባ ነው መስራት የጀመርኩት። ልብስ ማጠብ ነው የጀመርኩት። ቤት ተከራይቼ መኖር ጀምሬያለሁ ምናምን ልብስ ማጠብ ነው የጀመርኩት። ከዛ ሴትዮ በጣም ስታመምባት አሳከመች ምናምን ደውላለት በራሷ ስልክ አውሩ ያለውን ነገር አውሩ ፍቱ ትለዋለች። ከዛ እኔ በፍጹም አለ ደምን ባታለቅሻለሽ አስወርጂ፣ እኔ አያገባኝም፣ ከኔ አይደለም ያረገሽው አይደለም አያገባኝም፣ ብቻሽን ደምን ባታለቅሻለሽ አስወርጂ አለኝ። ከዛ የት ነው ያለኸው ስለ ቁልቢ ገብርኤል ነው ያለሁት። ይሄን ቃል ሲያወጣ ውስጤ የተሰማኝን ደስታ አጠይቂኝ ነው። እሺ ቁልቢ ገብርኤል ነው በቃ ለገብርኤል ጽናቱን እንዲሰጠኝ ጠይቀው። አንተ እሱ ፊት ሄደ አስወርጂ ብለኝ እዛም ባቶን እኔ አላስወርድም፣ ግን አቅም እንዲሰጠኝ ጉልበት እንዲሰጠኝ ጸልይልኝ፣ ቻው አልደውልም ከዚህ በኋላ አልኩት። ከዛ በዚህ ሁኔታ ቀጠለ። ብዙ ነገሮች አለፉ። አሁንም እንደገና አንዴ ሰው ቤት አንዴ እርግዝናዬንም ደብቄ ሰው ቤት ገባው ከ4 ወር ምናምን በኋላ። ለምን እየገባ ሲሄድ ያው መድከምም እንደገድካምም ያው ምግብም ያለማግኘት ስላለ ልብስ ማጠብ አልቻልኩም። ከዛ የሆኑ ትልቅ ቤት ነው እዛ ገባው። ልክ እንዳዩኝ ያወቁ እናት ናቸው። አንቺ እርጉዝ ነሽ? አዎ እርጉዝ ነኝ፣ ግን ይሄ ተፈጥሯል እንዴት ነው ስል በቃ እስከ 7 ወርሽ ስሪ ትክክል። ከዛ ጤና ጣቢያ ላኩኝና የስንት ወር እንደሆነ እንትን ይዘሽ ነኝ ብሎኝ አዩ እንዳልኩ ነው 4 ወር ነኝ። ከዛ እሳቸው ጋር በቃ 4 ወር ነኝ። ያው ጽንሱም ስለተረጋጋ በደንብ ምግብ መብላት ጀመርኩ። በቃ እዛ ቤት የማይጣፍጥ ምግብ የለም፣ ሁሉም ምግብ ነው። በቃ ልጅ የሆነችው እዛ ቤት በበላውት ምግብ ነውና ያ ያልፈ 7 ወር ወጣው። የ3 ወር ደሞዝ 6800 ብር ይዤ ወጣው። እንትን መሪ አካባቢ ቤት ተከራይቼ መኖር ጀመርኩ። እንደዛ ያለ በዛ ውስጥ እንግዲህ ብዙ ነገር ይኖራል መቼም አይደል። ምንም ሰው ከሌለ በ1800 ብር ምን እንደሚኖር አስቢ። እና በቃ ወልጄም አልታረስኩም። አሁንም እንደገና ሰው ቤት ገባው ወልጄ። አልጠየቁሽም እናትሽ አባትሽ? በፍጹም ስልሽ
9ኛ ወር ሞላ። እሺ የምጤን ቀን ልንገርሽ በቃ የምጤን ቀን። በዚህ መሃል አባቴ ሳሚት ነው ብዬሻለሁ። እኔ ያለሁት መሪ ነው። ከዛ እናቴ ደግሞ ያለችው ወደ አያት አካባቢ ነው። ቅርብ ለቅርብ ነው። ግን የችግሬ ጊዜ ልጠራቸው የሚገባ ሰዎች አይደሉም። እኔ ስቃይን ብቻዬን ነው መወጣት። ለምን እናት አባት አልሆነኝ በየትኛውም ጊዜ ላይ። ምጤ ቀን ቤት ውስጥ ራሱን የሚበላ ነገር አልነበረም እና በጣም ስፈልግ ዳቦ ድርቆሽ አግኝቼ እሱን አፈርፍሬ የሆነ ዘይትና የሆነ በርበሬ ነገር ነበረ ያንን ውሃ ሰዓት ላይ እንትን ብዬ አፈርፍሬ እሱን በልቼ ነው በራበኝ የሆነ ሰዓት ላይ በጣም ተራብኩኝ። አምጭ በጣም ተራብኩኝና ከዛ መጨረሻ ላይ ሰክተኝ አይ በቃ ዛሬ መውለጃዬ ነው። ደግሞ እኔም በውስጤ በዛ ጊዜ ውስጥ እንደምወልድ ውስጤ ያውቃል። ውስጤ በደንብ ያውቃል። ከዚህ ቀን ብዬ አስቀምጫለሁ። ከዚህ እኔ በቃ 9 አመት ሆነብኝ ይሄ ነገር በቃ ከበደኝ አልቻልኩም። ማለት ሁሌ ማልቀስ ነው ሁሌ ምንድነው ስለሽ እንትሬም እንዳለ ሁሉ ግድ ነው ስለምገባበት የልምራቤን ብዬ ምን ብዬ ስለዚህ እኔ በቃ ሰለቸኝ ደከመኝ ብዬ ለራሴ ከፈጣሪ ጋር ከዚች እስከዚህ 15 ቀን ጊዜ ነው የሰጠሁት። አንደኛም በርግጥ ወሬም ገብቷል ወሬም ስለገባ ከዛ ባልኩት ጊዜ ውስጥ ስለዚህ በቃ ለወልድ ነው ብዬ እቃዬን ሰብስቤ ሄድኩኝ። ለሄር ስነሳ አላስኬዳለኝ እና የሆነ አጥር ስር ወደኩኝ። ማለት በቃ አልሄድኩም እንደዛው እንትን ብዬ ውሃ የምታስቀዳ ሰፈራችን ላይ ነበረች። እንዴት ብላ ተቆጥታ ቤት አዋላጅ ተጠርቶ አንቺ እኮ ቤት ሆነሽ ብትወልጂ ልጁ አይጎዳም እተብት የሚቆርጥ ሰው መፈለግ ነው። መንገድ ላይ ቢመጣብሽ ምን ታረጊያለሽ? መንገድ ላይ የሄድሽ ቢወድቅስ ምን ታረጊያለሽ ብላኝ ስትለኝ እውነቷን ነው ብዬ ተመለስኩ። አሁን ነብስ ያዘኝ። ነብስ ሲይዘኝ አሁንም ግን እናቴን መጥራት አልፈለኩም፣ አባቴንም መጥራት አልፈለኩም። በዚህ ሰዓት እንግዲህ አባቴ ከ15 አመት ከምናምን ጀምሮ አግብቷል፣ ሌላ ሴት አግብቷል። አሁንም ሌላ እዛ ውስጥ መግባት አልፈልግም ከሷ ጋር ያለኝን ነገርና ከነሱ ሁሉ እሷ ተሻለችኝ። ደወልኩላት ስልሽ ስለ ነብሰ ጡር ምናምን ስታወራ ያላት ነገር ጥሩ ነውና አጨከንም ብዬ ጠራው። እውነትም አልጨከነችም። ስራዋን ትታ እንጀራ ጋግራ ታርሳ እሱን ትታ እየሮጠች መጣችልኝ። ስትደርስ ምናምን ነው ከዛ ደወለችና አረዛ ጋር ያሉ አንድ እስቲ መኪና ያላቸው ሰዎች ለምን ልጅቷ እኮ ምጧ ነው በቃ ትክክለኛ ምጥ ነው ምናምን ለምን እንትን አለ ይሄ ልክ ጽንሱ ሲገለበጥ ምናምን ያስመልስሻልና እዛው እንትን ሲለኝ ከዛ ለምኗ መጣ። ያለንበት ያው ኮሮኮንች ምናምን ስለነበረ መኪናው አልገባም ብሎ ረጅም መንገድ አስፋልት ድረስ መውጣት ነበረብኝ። ልክ ስገባ ጨርሻለሁ በቃ ማለት አምጬ ጨርሻለሁ ምናምን ገብቼ 30 ደቂቃ አልቆየሁ። 6 ሰዓት ላይ ወለድኩ። ስወልድ የተያዘ የለ ምን የለ ብቻ በቃ መጥፎ ነው። ምን ብዬ ልንገርሽ ብቻዬን ገባው። በቃ እኔ በዛ ሰዓት ሁለት መሆናችን ነው ለኔ፣ ሌላው ትርፍ ነው ለኔ። ምንም አይነት እንትን የመከፋት ስሜት አይሰማኝም። በቃ መውለዴ በራሱ በቂ ነው። ባዶ ቤት ገባው። ምንም ርሳት የሚባል መታረስ የሚባለውን ወግ ምናምን ማድረግ አላቅም ምንም። ከዛ በዚህ መሃል ላይ ያች በፊት ተመላላሽ ልብስ ሳጥብ የነበረችባት ሴትዮ መታጠየቀች። መታበም ጠይቄ በጣም አሪፍ ኑሮ ላይ አሪፍ ደረጃ ላይ ያለች ሰው ነች። ከዛ እንዴት እንደዚህ አይነት ቤት ላይ እንዴት ህፃኗ ትሞታለች? ልውሰድሽ እኔ ላርስሽ አለች። ወሰደችኝ። ቤቷ ትልቅ ቤት ነው። በጣም አቅም ያላት ሰው ነች። እና እኔ እሷ ጋር በቃ አይደለም በሬ ሁሉ አርዳ ታርሰኛለች ብዬ ነው በእኔ ቤት ያሰብኩት። ሄጄ የሆነች የሰራተኛ ክፍል የምትመስል ወይ ደግሞ እንደ ስቶር ምድር ላይ እንደ ስቶር የሚሰሩ ቤቶች አሉ። እዛች ላይ የሆነች ምላስ የምትመስል ፍራሽ ነው ተነጥፎ የጠበቀኝ። ከዛ ልክ እንደገባው የፍርኑ ዱቄት አጥሚት ነው ሩዝ ነው የተሰጠኝ። የሶስት ቀን አራስ ነኝ። ሩዝ ነው የተሰጠኝ። እንት ቤት ቁጭ ብዬ ሰገር አይመጣም፣ ደም ነው የሚፈሰኝ። ደም በቃ ጩኸት ነው በቃ ጩኸት። ከዛ ከነሱ ጋር መውጣት አለብኝ። የድሮ ቤቴ ለምን ረጅም ጊዜ የሆነ ሳንቲም ሳገ ያን ዶር እያስቀደምኩ ለሴትዮዋ ስመሰጣት ቤቴ እንዳለች ነች መሪ ያለው። ያው ወደ ቤቴ ተመለስኩ። ወደ ቤቴ ስመለስ ቤቴ ቢሆን በደንብ ታረስ ነበር። የሰፈሩ ሰው ሽሮም ውሃም እንጀራ በውሃ በጨው አርጎ ፈትፍቶ ያረሰኝ ነበር። ከዛ በዚህ ሰዓት ምንም አይነት ነገር የለም። ወሩም እያለቀ መጣ። ከዛ ከትላንት ወዲያ አቡዬ ነው ያመት ነው። ከዛ በ5 ነበር አይሽ ነገሮች ሁሉ እንትን ይላሉ። ከዛ እቃዬን አወጣው። ሴትዮ ቤት ኪራይ ያለቀ እና እቃዬን አውጥቼ ቤተክርስቲያን ደርሼ ልምጣ አልኳትና አቡዬ ሄድኩኝ።
አያት አቡዬ ቤተክርስቲያን ሄድኩኝ፣ ጸለይኩ፣ ነገርኳቸው ምናምንና አንድ በፊት ማቃት አንድ ጓደኛዬ ነበረችና እሷ ጋር ደወልኩና እንዲህ ኮኝ እቀይንም ይልሽ አውጥቼ ነው ምናምን ስላት እና ያለችኝ እዛ እንደገና እሷ ጋር ሄጄ ቤት ኪራይን ተቀብዬ መጥቼ ሰጥቼ እንደገና እቀይን አስገብቼ መኖር ጀመርኩ። በዚህ ሰዓት ግን ምን እየበላሽ ነው ምን እየጠጣሽ ነው ብትኝ አላስታውስም። እንዴት ህይወቴን ስገፋ እንደነበረ አላስታውስም። እንዲህ ያለ አሁን የለም። ስለዚህ ምንድነው ወደ ምርጫ የርኩ ሰው ቤት መግባት ነው። ድጋሚ ሰው ቤት ለመግባት ደግሞ ልጅ ይዘሽ ማን ይቀጥርሻል? እንደገናም ተያዥም የሚባል ነገር አለ። እነዚህ ነገሮች የሉኝም። ዝም ብዬ እየሄድኩ መንገድ ላይ አንዲት እናት አገኘሁ እና መቃኔ እንጃ እኔ ከእግዚአብሔር ጋር ያለኝን ነገር እኔ ልነግርሽ አልችልም። ደግሞ ይሄ ቀን መቼ ነው? መድኃኔዓለም ቀን ነው ቀኑ። ከዛ እግራቸውን ያስኩና እንደው በመድኃኔዓለም ያው ትልቅ ናቸው ያስታውቃሉ ክርስቲያን መሆናቸው እንደው በመድኃኔዓለም ልጅ ይዤ ጀብሊ በላይ ነው እና የሆነ ቦታ ተጠግቼ ምንም አይነት ደሞዝ አልፈልግም። ምግብ ብቻ ነው ምግብና መጠለያ ነው የምፈልገው። በጣም ምንም የማመጣው እንትን የለም ተያዥ ምናምን የለም። ይመጣሉ ያለውበት አካባቢ ስለኔ ባህሪ ማጣራት ይችላሉ። እኔ ይሄን ነው ማድረግ የምችለው። እንደው በመድኃኔዓለም ይሄን ክፉ ጊዜ ማሳልፍበት ሰው ፈልጉልኝ ያልኳቸው ችግር የለም በቃ እሺ ችግር የለም ብለው እሳቸው 200 ብር በዛ ይሳሰጡኝ። እኔ ያችን ብር ይዤ እየዘለልኩኝ በደስታ ተመለስኩኝ።